ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የአውሮፓ ምክር ቤት ዶክተር መራራ ጉዲና እንዲፈቱም ጥሪ ያቀረበ ዶክተር ቴድሮስ አዳኖም ከሳምባ ነቀርሳ ሆስፒታል 1 ሚሊዮን ብር ለነዳጅ ወጣ ተብለው ሲጠየቁ ብርቅ አይደለም ሲሉ መለሱ ከፍተኛው ፍርድ ቤት የአልቃይዳና የአልሻባብ አባል ላይ ከ15 ዓመት በላይ ፍርድ ፈረደ ሰላም ጤና ይስጥልኝ እንደምንውላችኋል ዜና እናሰማለን ከዜናዎቹ ጋር ኢዮባይሳ ነኝ ዜናው ሲተነተን እነሆ የከፍተኛው ፍርድ ቤት የአልቃይዳና የአልሻባብ አባል ናቸው ያላቸው 23 ሰዎች ላይ ከ15 እስከ 18 ዓመት የሚደርስ እስር መወሰኑና መፍረዱም ተጋለጠ አልቃይዳና አልሻባብ አባላት የተባሉ ተከሳሾች በተለያዩ የቦታዎች ላይ የሽብር ድርጊት ለመፈጸም ሲዘጋጁ የተያዙ መሆኑን ተገልጿል ከመካከላቸው ሶስቱ የእስላማዊ መንግስት ለመመስረት እቅድ የነበራቸው መሆኑን ተነግሯል ተከሳሾቹም ድርጊት ለመፈጸም ተንቀሳቅሷል በተባሉበት ወቅት የሙስሊሙ ማህበረሰብ አባላት በሃይማኖታቸው ላይ አገዛዙም ያካሄደ የነበረውና ያደረሰ ያለውን እንዲገታም ሃይማኖታቸውን እንዲያከብር የሙስሊሙ ማህበረሰብ በሚያቀርቡበት ሰዓት እነዚህ ግለሰቦች በዛው ሃይማኖታቸውን እንዳይነካም እንዳይደፈር ሲከራከሩ የነበሩ የሙስሊሙ ሰላም አፈላላጊ ወይም የሃይማኖታቸውን እንዲከበርላቸው ሲጠይቁ የነበሩ መሆናቸውም ተገልጧል የወያኔ ክስ ሐሰትና እንዲሁም ለማጥቃት እየተደረገ እንደሆነ ከቦታው የደረሰ መረጃ ይገልጻል የሚቀጥሉት አመታት የዓለም ጤና ድርጅት የመሪ ለመሆን የሚወዳደሩት ተወዳዳሪዎች ውድድሩም እየቀረበ ሲመጣም የወያኔ ቱባ ባለስልጣን ዶክተር ቴድሮስ አዳኑ ላይ የተለያየ የዜና ማሰራጫዎች ትችታቸውን እያሽጎደጎዱት ይገኛሉ የዋሽንግተን ፖስት ጋዜጣ ሐሙስ ባወጣው ዘገባ በርካታ የአፍሪካ ሀገራት መሪዎች ኢኮኖሚያቸው እንዳይጎዳ ሲሉ ኢቮላ ህዝባቸውን ፈጅቶ መደበቃቸውን ጠቅሷል ከ1997 እስከ 2004 የጤና ጥበቃ ሚኒስትር የነበሩት ዶክተር ቴድሮስ አዳኖም በሀገር ውስጥ ተከስቶ የነበረው የኮሌራን በሽታን የተለያየ ስም በመስጠት በመሸፈን ህዝባቸው ሲጎዳ ደብቀው የነበሩ የጤና ሚኒስትር ብሎም አንጓጧቸዋል በባለፈው ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ወቅት ሰይፈ ነበልባል ጋዜጣ አንድ ጉድ ይዘው ወጥቶ ነበር በጳውሎስ ሆስፒታል ውስጥ በርካታ በሽተኞች ቅሬታቸውን ሲገልጹ ነበር ሰይፈ ነበልባል ጋዜጣ ወደ ጳውሎስ ሆስፒታል ጎራ ብለን ህዝቡን አነጋግረን ተሰራተኞችንም ጠይቀን የተለያየ ዶክመንት ሰብስበን ነበር በስጋ መኪና የሚመጣው ስጋ የጎመን መኪና ወይም ይያሉት ያሾፉበታል ምን ማለት ይሆን ብለን ጠይቀን ነበር ስጋው ይገባል መልሶም ይወጣል ካድሬዎቹም በሽተኞችን እንቆለጭለጭ ይያሉ አውጥተው ይሸጡታል አሉን መድኃኒት እንደገፍ የሚገባው መድኃኒት በውጪ ይቸበቸባል በሽተኛም እየረገፈ ይገኛል ዶክተር ቴድሮስ አዳኑም ዶክተር ከበደ እንዲሁም የሳምባ ነቀርሳ ዳይሬክተር የነበሩት ሰለሞን ጎሹ እሳቸውም በሆስፒታላቸው ለኤችአይቪ ህመምተኛ የሚመጣው መድኃኒት አየር ባየር እያወጡ ይቸበችቡት ነበር የተለያየ ዶክመንቶች ለሰይፈ ነበልባል ጋዜጣ በእጃችን ገብቶ በ6 ወር ውስጥ 1 ሚሊዮን ብር ነዳጅ ወጥቷል የሚለው አስገርሞን ወደ ጤና ጥበቃ ጎራ ብለን ነበር
ዶክተር ቴድሮስ አዳኑን ለማግኘት እድል ገጥሞን ዶክተር ብለን ጠየቅናቸው። በ6 ወር ውስጥ 1 ሚሊዮን ብር ነዳጅ እንዴት ይወጣል? ለምንስ የኤችአይቪ ህመምተኞች መድኃኒት አየር ባየር ይሸጣል? መረጃ አለን ብለን አቀርበንላቸው ነበር። ዶክተሩም ሲመልሱም ቃል በቃል ብርቅ አይደለም አሉን። ምን ማለት ይሆን ብለን ስንጠይቃቸው ብሩም ሊወጣ ይችላል፣ መድኃኒቱም ሊሸጥ ይችላል፣ እኛም የምናጣራው ሌላ ነገር ስላለን ይሄንን እንባ ጠባቂ ያጣራው ወደዛ ሂዱ ብሎናል። ታዲያም ጤና ጥበቃ ሚኒስተር ሆነው ይሄን ነገር የማይወክሉት የማይመለከቱት ከሆነ የሚመለከተው አካል ማን ነው ብለን ስንጠይቃቸው ከቢሮአቸው በፖሊስ አሽቀንጥረው አስወጥተው ነበር። ዛሬም የዓለም ጤና ጥበቃ ድርጅት ኃላፊ ለመሆን የሚወዳደሩት ዶክተር ቴድሮስ አዳኖም በሙስና እስከ አንገታቸው የተዘፈቁ ነበሩ። የኢትዮጵያ መንግስት ተቃዋሚ ፓርቲ የኦሮሞ ፌደራሊስት ኮንግረስ ኦብኮ መሪ ዶክተር መረራ ጉዲና በአስቸኳይ ከስር እንዲፈቱ የአውሮፓ ህብረት ምክር ቤት ጥሪ ያቀረበ። የኢትዮጵያ መንግስት ጥሪውን አልተቀበለም። ምክር ቤቱም ባጸደቀው የውሳኔ ሐሳብ በኢትዮጵያ ተቃውሞ የተፈጸመውን ግድያዎች የሚያጣራ አንድ ቡድን እንዲያቋቁም አሳስቧል። የአውሮፓ ህብረት ምክር ቤት በተቃዋሚ የፖለቲካ ፓርቲ መሪ ዶክተር መረራ ጉዲና ላይ የቀረበው ክሶች ውድቅ እንዲያደርጉ ጠይቋል። ጥሪው ግን ከኢትዮጵያ መንግስት በኩል ቀና ምላሽ አላገኘም። ለገዢው ፓርቲ ቅርበት ያለው ራዲዮ እንደዘገበው የኢትዮጵያ ውጭ ጉዳይ ሚኒስተር አውሮፓ ፓርላማ ጥሪው የህገ መንግስታዊውን ስርዓቱን ለማሳነስ ከመሞከር የዘለለ ፋይዳ የለውም ሲል አጣጥሎታል። አንዳንድ የፖለቲካ ተንታኞች የአውሮፓ ጥያቄ ዋጋም የለውም፣ ጥርስ የሌለው አንበሳም ሲሉም ተችቶታል። ዜናው በዛ በቃ። መልካም ቆይታ ከቀሪው ፕሮግራማችን። በዚህ ዜማ ወደ ሌላው ፕሮግራም እንሻገራለን።
ዳግመሮ ሁሌንዲ ከበረ ኢትዮጵያ ኦሮሞ ፈርዳጅ ነበር ዛሬ ማለው ለኢትዮጵያ ስር ለላጫችን አይደለም የሰረ በገላያው ህዝብ ማሽብረ በስቶኛ ላይ ወላይ ችግር የደቡብ ልጅ በላት ፍራ ወጣ ተጫወታው ግፈኛ እንዲወጣ ያሰሜል በላት ፍራ ወጣ ተጫወታው ግፈኛ እንዲወጣ የምዕራብ ልጅ በላት ፍራ ወጣ ተጫወታው ግፈኛ እንዲወጣ የምስራብ ልጅ በላት ፍራ ወጣ ተጫወታው ግፈኛ እንዲወጣ ኦሮሞ ሰዎች ብዙ ጊዜ የሚናገሩት ነገር አለ አንድ ህዝብ ካላበደ በስተቀር እርስ በራሱ መባላት የለበትም ይላሉ ያበዱለት ወይም ግራ የገባቸውለት ሁሉም አንድ ቃል አንድ ላይ እንደ ጅብ ልጅ ይባላል ይላሉ ፕሮፌሰር መራራ ጉዲና ዛሬ 3-4-5 ወር ሞላቸው በእስር ቤት እየተሰቃዩ ይገኛሉ እኛን ግራ የገባን ነገር ቢኖር ፕሮፌሰር መራራ ጉዲና ለኦሮሞ ህዝብ ሲሉ ህይወታቸውን እየሰጡ ንብረታቸውን አሳልፈው የሰጡ ወንድማቸውን በትግል ያጡ ቆራጥ መሪ ታጋይ መሆናቸውን እናውቃለን ግን ግራ የገባን ግራ ያጋባን ነገር አለ የኦሮሞ ህዝብ ዝምታው ያስደነግጣል ፕሮፌሰር መራራ ለኦሮሞና ስለ ኦሮሞ ምድር አልታገሉም ይሆን ኢትዮጵያንስ እንወክላለን ስለ አንድነት የሚዘምሩት አካላቶች ፕሮፌሰር መራራ ጉዲናን መታሰራቸው ጆሮአቸው ጥጥ ወጥፈው እንዳልሰሙ ማለፋቸው አነጋጋሪ ነው ወያኔ ለሁለት ተሰነጠቀ እየተባለ ይናፈሳል ገሚሱ መሳሪያ እየጎተተ ጫካ ለመግባት እየተንደረደረ ይገኛል ሌላው ደግሞ እየገደን እያሰርን እንቀጥላለን የሚለው ደግሞ በርከት እንዳለ ይወራል ግን ኦሮሚያ እንደ ኦሮሞነቷ እንዴት ልትቀጥል ትችላለች ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ዛሬ እንግዳ እየቀርብ ያለው እንግዳዬን ከዚህ ዜማ በኋላ እየቀርባለሁ መልካም ቆይታ ቀድሚያ የጀመርኩትን ዜማ ለፍጻሜ አበቃለሁ ተወዳጇ ድምጻዊ አኒሻ ሰለሞን አየር ላይ ያለች Kenna dabare koti nafiso gama koti dubartin ingerartu ukka garashe kesa girarsanin bafatu gumiga yodawere sikke lapsi basere yongerare malkaba kesa ko tarikaba Sako tarikaba, komo korako kaba, utuanunda kabu, dega
Tuan undagabu degar kana malala sabako gudi chako kana kadu kumne ko dagai gerar sako lenja dullo metane kanil radume ayudo faetane kandupin harkadume gota hida metane kanarien katamne kanne sejelambane kana lalatte gadengandanu dalte yartum biyanu bafte kana gubena wada alkani guyana de kana lalatte gadengandanu dalte yartum biyanu bafte kana gubena wada alkani guyana de Jiruda makab jira jirenya mali jira lafabba horibite killen sarra jira dilbitu lanen kamno business moran kamno konna da walim bale daldalu fumnan kamno dalagu dalaguf charadamne taus konko dadamne hindune jirajanna lubuga disangamne Biyabahum nadale nutike sumatane wabijire nyadamne ibamne biyabane Caamsaa nu ergatu ergam twalagatane chimsani nu gorro ola fasigatane kubani nu kamatu udara maskalatane kubani nu kamatu udara maskalatane urtummi nu darbatu ilbi saramotane urtummi nu darbatu ilbi saramotane rakkanne wanu tane takkal mina mantane kanchi se gorrame kannabi dangu bate karasa sanfitame debi'e wakare kanchi se gorrame kannabi dangu bate karasa sanfitame debi'e wakare gado saba fatare hukuma daba kenyan uman sani hafare hukuma daba kenyan uman sani hafare tani dalan dalun ganda flaga fol kodun fedi sabadi sani dansa fi jela fi gun beka fi tufatani walif dagetti dabun ada dufte damale sena kenya ranjiru
Metiko na chagasa awana yumbulehim Metiko na chagasa ተወዳጇን ድምጻዊ አኒሻ ሰለሞንን ከልብና መሰግናለን አኒሻ እየተናገረችው ወይም ያቀነቀነችው አለ የርቱን ቢያኑ ባስቴ ልጆቻችን በጥይት አረው ደማቸው ፈሶም ዛሬ ከንቱ እንዲቀር የሚያደርጉ በመንደር የተደራጁ መንደርተኞች በስተው የኦሮሞ ህዝብ ትግልን እያቀጨጩ ለወያኔ የሚያጎበድዱም አጎብዳጆች የበዙበት ዘመን ላይ ደርሰናል እንግዳይ አቶ ተፈሪ ንጉሴ ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማቸው የስም ከልብ አመሰግናለሁኝ አድማጮች አቶ ተፈሪ ንጉሴ በወጣትነታቸው በርካታ ነገር ለኦሮሞ ህዝብ ያበረከቱ አንጋፋ ወጣት ናቸውና እሳቸው መድረኩን ለሳቸው ለቃለው ራሳቸውን እንዲያስተዋውቁም በዚህ አጋጣሚ ጋብዛለሁ Hello, semi Teferi Nigussie ታይታላል አሁን ወገኘው አሜሪካ ውስጥ ነው ቬርሞንት ስቴት ኖርዊች ዩኒቨርሲቲ የሚባለው ውስጥ ያስተማርኩ ያለው ማስተምረው ኮርስ ያሁኑ literature in the human rights የሚባለው በነገራችን ላይ ሙያዬ አንዱ ደራሲ ነኝ ስድስት መጽሐፍ አካባቢ ጽፌያለሁ አራት መጽሐፍ በኦሮምኛ አንድ መጽሐፍ በእንግሊዝኛ አንድ መጽሐፍ ደግሞ በአማርኛ ጽፌያለሁ ከዛ ውጪ ፊልምም ሰራለሁ አሁን አንድ ፊልሜ already አልቆ ለመረቃት እየተዘጋጀ ያለው እና የዚህ ፊልም ጥብቅ ምንድነው ስሙ ቆንዳልክቻ ይባላል ቆንዳልክቻ ማለት በእኛ ኮንቴክስት እንደ ባለስልጣኑ እንደማለት ነው እና የሚያጠነጥነው በተለይ የኢትዮጵያ መንግስት በተለይ ወያኔ ጀሌዎች እንዴት የኦሮሞ ገበሬ ያፈናቀሉ የኦሮሞ መሬት የገበሬው መሬት እንደተጠቀሙበትና እንዴት ስለ ኮራፕሽን በአጠቃላይና እንዴት ኮራፕት እንደሆነ ለማሳየት ነው ከዛ ውጪም ትራንስሌሽን ሰራለው የኦሮሞ ቋንቋን ለማሳደግ የተለያዩ ትራንስሌሽኖችን ሰርቻለሁ ከዛ ውስጥ ለምሳሌ በኪንግን ወደ ኦሮምኛ ተርጉም ያለው የሼክስፒርን ሮሚዮ እንደ ጁሊየት ወደ ኦሮምኛ ተርጉም ያለው ከዛ ውጪ ለምሳሌ ራሻ የዛሬ 3 ዓመት አካባቢ የፑሽኪን ስራዎችን በመቶ ቋንቋ ለማሳተም ሲፈልጉ የፑሽኪንን ስራዎች የተወሰኑትን ግጥሞች ተርጉም ማሻሻል በኦሮምኛ እንደገና ከኦሮምኛ ከመቶ ቋንቋ ውስጥ አንዱ ሆነው ታትሟል ስለዚህ ትራንስሌሽንም ሰራለው ከዛ ውጪ በጣም የምታወቀው ገዳ ላይ ለመስራት ነው ገዳ ላይ ገዳ የአባገዳዎች አማካሪ ነበር እና በዚህ ውስጥ ገዳን በተለይ በዩኔስኮ ለማስፈጸም ውስጥ ትንሽ አስተዋጽኦ አለኝ ብያስባለሁ እሱን ወደ ኋላ እንመለስበታለን በሰፊው እንደው ድምጾትን ከፍ እንዲያደርጉልኝ በዚሁ አጋጣሚ ጠይቃለሁኝ እንደውም አምቦ ዩኒቨርሲቲ እንደሚያስተምሩም አቃለሁኝ ማረጎትም ዶክተር እንደሚባል ነው አይደለም ነው አቶን ላጠፋው ስለፈለኩ ነው በማረጎት ለጠራውት ነው በርግጥ ፒኤችዲን ጨርሻለሁ ግን እኔ አቶም ዶክተርም ባላል ፈልግም እኔ ተፈሪ ብቻ ተፈሪ በባል መርጣል ከዛው ፒኤችዲን ጨርሻለሁ ፒኤችዲ ኦሮሞ ሊትሬቸር ላይ ነው ኦሮሞ ሊትሬቸር እና ኦሮሞ ናሽናሊዝም ላይ ሁለቱም ምክንያቱም ናሽናሊዝም መነሻው ሊትሬቸር ነው ብዙዎቹ የአውሮፓ ሀገሮች ናሽናሊዝም ሲጀምራቸው ናሽናሊዝም እና በተለይ ኖቨል አብረው ነው የመጣውና የኦሮሞስ ምን ይመስላል የሚለውን ለማየት ነው እና መልካም ዶክተር ተፈሪ ንጉሴ በድጋሚ መልካም ቆይታ እመኛለሁ ይቅርታ
ዶክተር መባል አልፈልግም ተፈሪ ብቻ እሺ ቀበላለሁኝ አቶ ተፈሪ ልበልሽ ወደ ውይይታችን ልግባ እንደው ወደ ፖለቲካው ለወስዶት ነው እንደ መንደርደሪያ ያህል ምክንያቱም ከኢትዮጵያ ነው የመጡት እንዴት እንደመጡም እሱን ወደ በኋላ እንመለስበታለን እንደው ለመወያየት ያህል በአሁኑ ወቅት እንደ አዲስ ነገር የሚወራ ነገር አለ በህዋት ውስጥ ከተለያየ ነገር የሚመጣልን ነገር አለ ህዋት ለሁለት መሰንጠቁ ምናልባት ህዋትን ያዳክሞታል ህዋት አበቅቶለታል ስለዚህ ጠንካራ የፖለቲካ ድርጅት ቢኖር ኖሮ ህዋትን መጨረሻ ጥርሱን ነቅሎ ማስቀመጥ ይቻላል ፖለቲከኞች መስራት ስላልቻሉ ነው የሚል ነገር አለ ህዋት አብቅቶለታል ምናልባት ህዋትን ማስወገድ ያልተቻለው የተቋሚ ፖለቲካ ድርጅት ጠንካራ አለመኖር ይሆን አዎ እዚህ ጋር አበቃለት የሚለው ያበቃለት አይደለም ኢል የተፈራገጠ ያለው ግን አሁን ጃስ ለነበርኩኝ የማቃቸው ነገሮች አሉ እነዛ ምንድናቸው አንዱ ቡድን አንዱ ግሩፕ አንዱ ኢንፍሉዌንስ ለማድረግ እየሞከረ ነው ያለው ነገር ግን መግባባት ላይ ሊደርሱ የሚችሉ አይነት ነገር አይደለም ምክንያቱም ምንድነው የኦሮሞ ፕሮቴስት ዋላ መጋማራ የተስፋፋው የኦሮሞ ፕሮቴስት ነገሮችን ለሁለት ነው የከፈለው እና በዚህ አጋጣሚ አንድ ነገር የምፈልገው ነገር ምንድነው አምና 2016 መጋቢት አካባቢ የዛሬ አመት ማለት ነው ስብሰባ ነበርና እዛ ስብሰባ ላይ የተገኘ ነበር ሲቪል ሶሳይቲ በመወከል ሲቪል ሶሳይቲ እኔ የምወክለው ሲቪል ሶሳይቲ ኦሮሞ ራይተርስ አሶሲዬሽን ነው እና እዛ ተዘጋጅ ነበርኩኝ ሌሎችም ደግሞ ከተለያዩ ከሴቶችም ከኢትዮጵያ ከራሲያንም ከኤንጂኦችም ከምናምንም ከተቃዋሚዎችም የተወሰኑ ተገኝተው ነበርና እዛ ላይ ምንድነው የተነሳው ነገር እኛ አሁን በተለይ ከፓርቲዎቹ መካከል መግባባት አልቻልንም ኦፒኒዮ ከህዋት ከቢያዴን ከዲዲንጋ መግባባት አልቻልንም በዚህ አይነት ሁኔታ ከቀጠለ ኢህአዴግ የሚባል ድርጅት የለም ኢህአዴግ የሚባል ድርጅት ከሌለ ደግሞ ሀገሪቷን ማስተዳደር አንችልም እስካሁን የመጣ ነው ፌዴራሊዝሙ የሰራው ፓርቲዎቹ አንድ ላይ ኢህአዴግ የሚባል ድርጅት ስላቋቋሙ ነው ይሄ ፓርቲ ግን ፈንክሽናል ካልሆነ ወደፊት ችግር ሊገጥመን ስለሚችል ይሄ የኮሚኒኬሽን እና የቦርደር መስጠት ቻናል ስለሚቋረጥ ይሄንን ለመተካት ምን ማድረግ አለብን የሚለውን እንወያይ ነው ብሎ በኋላ ላይ ምንድነው ያስቀመጡት የኢንተርገቨርንመንታል ሪሌሽንሺፕ የሚባል ተቋም እንዲቋቋም ነው ያሉት እና እዚህ ጋር መረዳት ያለበት ነገር ምንድነው ኢንተርገቨርንመንታል ሪሌሽንሺፕ በመሰረቱ እንዲሁናየው ጥሩ ነገር ነው ማንኛውም በዲሞክራቲክ የሆነ ፌዴራል ስቴት አለ ጀርመን አላት አሜሪካ ማውን ህጉ አለ እንዴት ስቴት ከፌዴራል ጋር ስቴት ከስቴት ጋር እንዴት እንደሚገናኝ ማለት ነው ነገር ግን ያኔ ኮንስቲቱሽኑ ሲጸድቅ አዲስ ትኩስ ፍቅር ስለነበረ ነው ይሄ ትኩስ ፍቅር ይሄን እንዲያስቡ አላስቻላቸውም ህገ መንግስቱ ውስጥ የለም ይሄ ነገር አሁን ግን ልክ ይሄ መከፋፈሉና መደፋፋቱ ሲመጣ አስፈላጊነቱ ሲታያቸው ይሄንን ነገር ማቋቋም አለብን አሉ ህዋት በተወሰነ መልኩ የተወሰነው የህዋት ግሩፕ ምንድነው ያነሳው አሁን ባለው ሁኔታ በተለይ ኦሮሞና አማራ ማያት ስለማችን ማይኖሪቲ የሆኑትን እንደ ሶማሌ እንደ አፋር እንደ ኦጋዴን ጋምቤላ የመሳሰሉትን በፊት የተገፉበት ኢቭን ለኢህአዴግነት ያልታቸው ለኢህአዴግነት አቅም ያልደረሱትን አሁን ፕሮሞት አርገን የዚህ ኢንተርገቨርንመንታል ሪሌሽንሺፕ ውስጥ አስከትተን ከዛ በኋላ እኩል የሆነ 9 ሲደመር 2 11 ስቴቶች ናቸው የሚኖሩት ባይዲፎልት ህገ መንግስቱ 9 በት እና እነዚህ ባይዲፎልት 11 የሆኑ እኩል መብት አላቸው በዚህ መልኩ ኦሮሞና አማራ መጫን እንችላለን አዲስ ኃይል መፍጠር እንችላለን የሚል ግሩፕ ነው የተነሳው ህዋት ውስጥ ራሱ ማለት ነው
ይሄንን ነው ለማስፈጸም የሞከሩት እና በኋላ ላይ ግን በጣም ከፍተኛ ተቃውሞ ነው የደረሰባቸው ከዚሁ እዚህ ውስጥ እንግዲህ እኔም ተቃዋሚዎችም በአዳማ ላይ በነበረው ስብሰባ ላይ በጣም ከፍተኛ ውግዘት ነው የገጠማቸው ይሄንን ዛሬ ነው የምታስቡት እኔ ራሴ ያልኩት ዛሬ ነው እንደምታስቡት የኦሮሞ ፕሮቴስት ሲጀምር ነው የአማራ ፕሮቴስት ሲጀምር ነው ይሄን የምታስቡት ምን በቃ ከፍተኛ አደጋ ስለተደቀነባቸው ነው ይሄ መታሰብ ያለበት ወይ እውነታውን ተገንዝባችሁ ነው ለእውነት ስትሉ ነው ይሄን የምታደርጉት ያቄ ማቅረብ የነበረ ከዛ በኋላ ብዙ ነገር ከተወያዩ በኋላ እንደገና አሻሻለም ብለው መቀሌ ላይ ታሮን መቀሌ ውስጥም የተረዳው ነገር ምንድነው መቀሌ ላይ አንዱ የህዋት ግሩፕ ለምሳሌ የአባይ ፀሐይ ግሩፕ ዶክተር አሰፋ ፍስሐ የሚመራው ማለት ነው በጣም ኦሮሞን በተለይ ኦፒዲዮ በመሳደብ ከእንደኛ ሰው ነው ይሄ መድረክ ላይ ወጥቶ ኦፒዲዮ ዋጋ የሌላት ነው 11 ወር ሙሉ ያ ፕሮቴስት ሲካሄድ የት ነበረ ምን ተናገረ ምን ሰራ እና የነሱ ችግር ነው ምናምን እያለ ከአባይ ፀሐይ ጋር እንትን የሚል አባይ ፀሐይ ግሩፕ ነው በሌላ መልኩ ይሄንን ነው አጀንዳ በቃ ከዚህ በኋላ ኢንተርገቨርንመንታል ሪሌሽንሺፕ ያስፈልገናል ስለዚህ ሌሎችም መያዝ እንጂ እነኚህ በተለይ ኦሮሞና አማራ መያዝ አንችልም የሚለው አካል አንድ ሲሆን በሌላ መልኩ ደግሞ አረጋሽ ገብሩ ማለት የትግራይ ክልል አፈጉባኤ ናት አሁን በጣም በከፍተኛ ሁኔታ ተቃወሙ ነበር ሌሎችም ከዛው ከህዋት ውስጥ ይሄንን ተቃወሙ ነበር እኛ የታገድነው ለዚህ አይደለም እኛ የታገድነው ይሄንን አይነት ሌሎች ላይ ለምሳሌ ጠቅላይ ሚኒስትሩ ሌሎች የክልል ፕሬዝዳንቶች በመብራት የክልል ፕሬዝዳንት ላይ ይሄን አንድ ውሳኔ ማስተላለፍ ይቻላል ምክንያቱም በእጅ ብልጫ ስለሆነ ውሳኔ የሚተላለፈው 11 የሚወከሉበት ከሆነ 11 ቢያንስ 6 ከግንትን ካሉ ከደገፉ አንድ ክልል ራሱ በቃ የፈለገውን ነገር ማዘዝ ይችላል እንዲህ አታደርግ ማለት ይችላል ወይንም ፕሬዝዳንቱ ራሱ ከስልጣን ሊያባረሩት ይችላል ይሄ ከሰልፈሩ ራስን ከማስተዳደር ጋር ስለሚጋጭ በፍጹም ተግባራዊ መሆን የለበትም የሚለው ግሩፕ አለ በዚህ ምክንያት በውስጣቸው አለመግባባትና በውስጣቸው ከፍተኛ ዲቪዥን እንዳለ ነው የሚያሳየው እና ከዛ የመነጨ ዲቪዥን ነው እንግዲህ መከፋፈል ነው ህዋትን ጠንካራ እንዳትሆን ያደረገውና በዚህ አጋጣሚ ይሄንን ድክመት ተጠቅሞ ጠንካራ የፖለቲካ ድርጅት ቢኖር በተለይ ህዝቡ በተነሳበት ህዝቡ ከያንታቸው ፕሮቴስት ተቃውሞ እያሰማ ባለበት ወቅት አንድ ጠንካራ የፖለቲካ ድርጅት ይህንን ፑሽ ቢያደርግ ኖሮ ሜቢ ሁኔታዎች ሊቀየሩ ይችላል የሚል እምነት አለ እንደው ካነሳ ሀዋይ ቀር በኦሮሚያ ክልል ውስጥ በአማራ ክልል ውስጥ የህዝባዊ እንቅስቃሴ ነበረ በተለይ በኦሮሚያ ክልል ውስጥ እንደ እሳት ሲነድ የነበረው ለአንድ አመት የቀጠለው የህዝባዊ እንቅስቃሴ ህዋት እንደሚለው ተቆጣጥረናል አጥፈተናል የሚል ነገር ነው እንዴት ይሄ ነገር ሊከስም ቻለ ለምንድነው ብዙ ልጆች ተገለዋል ለምንድነው ለውጤት ሊበቃ ያልቻለው ያ በምን ምክንያት ይሆን ያልተቀናጀ ይሆን በርግጥ የተቀናጀ አልነበረም ግን ቦሌንጮ እንዳሉት ይሄንን እኔም ጋራ ይሄንን አለመቀናጀቱ ለሰክሰሱ ምክንያት አሁን ለደረሰበት እድገት ምክንያት ነው እና ምንድነው የኦሮሞ ህዝብ ትግልና የኦሮሞ ተቃውሞ ውጤት አስገኝቷል የሚል እምነት አለ ያ ውጤት በምንድነው የምንለካው በሚለው ላይ ነው እንድንባባቸው ነው ምናልባት እንደዚህ የሚያስቡ ሰዎች ካሉ ማለት ነው በመጀመሪያ ደረጃ የኦሮሞ ተቃውሞ የተነሳው መንግስት ለመለወጥ ሳይሆን
ለምሳሌ ያለ አግባብ ከመሬት የሚፈናቀሉ ገበሬዎችን ያለ አግባብ እንዳይፈናቀሉ የሚከፈላቸው ጥቂት ገንዘብ ወይም ትንሽ ብር እንዲቀየር የአዲስ አበባ ማስተር ፕላን እንዲስተካከል የሚሉ ነገሮች ናቸው ዋና እንኳን እና በጊዜው ለምሳሌ እኔ ግንጪ ላይ ሲነሳ አምቦ ነበርኩኝ እና ሮብ ነው አስታውሳለሁ ሮብ የተጀመረው ግንጪ ላይ እና ሐሙስ ዕለት ግንጪ ሄጄ ተማሪዎችን አናግሬ ፌስቡክ ላይ ጽፌ ነበረ እና እንደገና አምቦ ላይ ሐሙስ ሲነሳ አምቦ ያሉ ተማሪዎችን ምንድነው ጥያቄያቸው የሚል ነው አማተር ጋዜጠኛ ጠይቄያቸው ነበርና የነገሩኝ ይሄንን በኋላ ላይ ማክሰኞ ላይ ዓርብ ላይ እኔ ጻፍኩትን ወስዶ ነው ኦኤምኤን ያስተላለፈውና ከዛ በኋላ የነሱ ጥርስ ውስጥ የገባው የወያኔ ጥርስ ውስጥ የገባውና ይሄን በኋላ እንመለስበታለን ኤኒሃው ምንድነው ከዚህ አንፃር የኦሮሞ ህዝብ ተቃውሞ ያኔ እንደተነሳ አስቸኳይ መፍትሄ ተሰጥቶ ቢሆን ምላሽ አስቸኳይ ምላሽ አግኝቶ ቢሆን ኖሮ የሰው ህይወትም አይጠፋም ነገር ግን ምንድነው ወያኔ የመናቅ አባዜ አለ እና በጊዜው ምንድነው ኦልቤታይ ከላይም ከታችም ችግሮች አሉ ከላይ ያለው ምንድነው ከታች ያለው አይረዳ ከታች ያለው በተለይ የኦፒዲዮ ዝቅተኛው አካል ለአለመባረርና ክሪቲሳይዝ ላለመደረግ ምንድነው ኦሎይስ ያስተላልፈው ነገሮች ሰላም ናቸው ነገሮች ጥሩ ናቸው እንቆጣጣራለን እንዲህ እናደርጋለን የሚል ነገር ነው ያለው ግን በኋላ ላይ ነገሮች ሰላም አለመሆኑን ሲያዩ ጌታቸው ሲካተል ኤቭሪቲንግ ለምሳሌ ይሄን ሰላማዊ ተቃውሞ በቃ እኛ አንፈልግም ነገሮች የማስተር ፕላኑ ይቆም የፖለቲካል ማርጂናላይዜሽን ከዚህ በኋላ መኖር የለበትም እኛ ፓወር እንፈልጋለን የሚሉ ነገሮች ሲነሱ ለዚህ አስቸኳይ መልስ ለማግኘታቸው ምክንያት ወደ ቫዮለንስ ወደ ኃይልን ወደ መጠቀም ተሸጋገሩ ይሄ ኃይልን መጠቀም በመጀመሪያ ደረጃ የጀመረው ነው ኦሎምኮሚ ላይ እንጂ የዛን ቀንም በአጋጣሚ ይዛ ነበር በጣም የሚገርመው ነገር የዛን ቀን ቄሮች ከእንትን ከፖሊስ ጣቢያ የዘረፉ መሳሪያ ይዘው የአምቦ ያለውን የሆሚቾ ጥይት ፋብሪካ ኃላፊ ጀነራል ነው ይሄንን ጀነራል ቁጥጥር ስር አውለው ነበር ነገር ግን ታግንተናቸው ምንድነው ዋናው ታርጌታቸው ምንድነው ታርጌት ተደርገናል እኛ መድና ላይ መደረግ የለብንም የሚል እንጂ ግድያ አልነበረም እና ሰውየው አልገደሉ አዩትና ልክ በቃ በጣም ሲፈራና ሲንቀጠቀጥ ለቀቁት በኋላ ቤቱ ተመለሰ ማመን አልቻለም ሳይኮ ውስጥ ነው ያለው ይሄ ሰው እስቲ አዲስ አበባም ተወስዶ ነበርና በጣም የሚገርም እንትን ነበር በጊዜውና ከዛ በኋላ ወደ ቫይለንስ ተሸጋገረ ወደ ቫይለንስ ሲሸጋገር የተወሰኑ ሰዎች በዚህ አጋጣሚ ለማንሳት እንፈልገው የተወሰኑ ሰዎች አንዳንዶቹ ግልጽ የኦፒዲዮ አባል ነበሩ ትልልቅ ደረጃ ላይ ያሉ ናቸው አንድ ቀን እንደው ታርተው ምንድነው ያሉት ከዚህ በኋላ በዚህ አይነት ሁኔታ ይሄ ነገር መቀጠል የለም እና እርምጃ መወሰድ አለበት ይሄ እርምጃ መወሰድ ያለበት ደግሞ አዲስ አበባ ውስጥ ነው ስለዚህ አርምድ ስታክል አዲስ አበባ ውስጥ መጀመር አለበት በቃ የሆነ የወያኔ እንትኖች ባለስልጣናት ሀብት ላይ እርምጃ መወሰድ አለበት ብለው በኋላ ላይ እንደው እንደዚህ ያሉ ተፈንቅለ መንግስት ካልተካሄደ እዚህ ሀገር በቃ ስልጣን በሰላም ወደ ህዝቡ ሊለወጥ አይችልም ማለት በጣም ደነገጡና እነዚህ ሰዎች የኢህአዴግ አባል ናቸው የኦፒዲዮ ናቸው እንዴት እንዲህ ያስቡ ይችላሉ ምናልባት እኔ ለመፈለግ ምናምን አልኩና አይ እኔ እዚህ ውስጥ አልገባም እኔ አሁንም ቢሆን ያው በሰላማዊ መልኩ ሰላማዊ ትግል ነው እና ወደ በሰላማዊ መንገድ ካልሆነ በስተቀር ይሄ ውጤታማ ሊሆን አይችልም አልኳቸውና ተለየዋቸው ከዛ በኋላ በሶስተኛው ቀን መንግስት ራሱ ተናገረና የመፈንቅለ መንግስት ይካሄዳል የሚል ግምት ከፍተኛ
ግምታል እና ነገሮች በዚህ ከቀጠሉ ሊሄዱ አይችልም የሚል ነገር ተነሳ እና ያኔ ምናልባት አሁን ወደ ኋላ ዞር ብዬ ሳየው ያ ነገር እንደው በዛው ቢቀጥል ኖሮ እና ትንሽ የታጠቀ ኃይል ቢኖር ኖሮ ነገሮች ሊለወጡ ይችላሉ። በሶስተኛ ደረጃ ምናልባት ለዚህ ይሄን እንግዲህ እንትኑን ሳይሆን ሪፎርሙ ሰርቷል። ሪፎርሙ ግብ ነው። ሪፎርሙ ብዙ ነገሮችን ቀይሯል። ነገር ግን የወያኔ ግባታ መሬት ያልተደረገበት ምክንያት ኦሮሞ በሰላማዊ መንገድ ስለሚታገል ነው እና ኦገስት 6 ላይ እዛ ነበርኩ። ምናልባት ከኋላ ያስተባበሩ ከነበሩ ሰዎች አንዱ ነበር እና ከዛ እዛው ውስጥ ቢያንስ ከ200,000 ህዝብ በላይ አሳባው ሰላማዊ ሰልፍ የወጣው እና ልክ ሰላማዊ ሰልፍ እንዴት መደረግ አለበት የሚለውን ከጥቂት ሰዎች እዛው ከነበሩ ሰዎች እንትን ስንል አንዱ ዓርብ ዕለት የታጠቀ ኃይል መኖር አለበት፣ ህዝቡ ላይ ጥቃት የሚያደርሱ ከሆነ በዛው መጠን ሪስፖንስ መስጠት ያለበት ኃይል መኖር አለበት ብለው ሲቃወም ነበረ። ከዛ ነው በፍጹም ምክንያቱም ይሄ ካደረግን ህዝቡን ማስቀረስ ነው የሚሆነው። ህዝቡን ማስቀረስ ስለሚሆን ይሄ መደረግ የለበትም። እያንዳንዱ ህዝብ በሰላማዊ መንገድ ምንም ነገር ሳይዝ ወጥቶ ከታሰረ ከተደበደበ ይደገፍ ብለን የወጣ ነው እና ይሄ ምንድነው ያኔ የተወሰኑ ሰዎች እንደው የታጠቀ ኃይል ቢኖር እና ከህዝቡ ጋር ቢቆም ኖሮ ወይም ህዝቡ ያለውን ይዘው ወጥቶ ቢሆን ኖሮ ምናልባት ከፍተኛ የደም መፋሰስ ሊከተል ይችል ነበረ። ሁለተኛ ደግሞ የመንግስት ግልበጣ ወይንም የመንግስት ለውጥ ሊኖር ይችል ነበረ እና እነኚህ አጋገንቶች እነኚህ ኢቨንቶች ምናልባት ለኔ በተለይ ከኦሮሞ አንፃር ስለምናገር የኦሮሞ ህዝብ በሰላማዊ መንገድ ብቻ በማለቱ እየተጎዳም ለውጥ አምጥቷል። ነገር ግን የስልጣን ለውጥ ሊያመጣ አልቻለም እና ይሄ ነው የነበረው። መልካም እንደው ባሁን መቼም አቶ ተፈሪ እርሶ የመጡት በቅርብ ነውና ባሁን ይሄ ነገር እንደዚህ ነበረ አልፏል፣ ግን አሁን ተዳፍኗል ማለት ይቻላል። ሁሉን ነገር ምናልባት ይሄ ኢመርጀንሲ ኮማንድ ፖስት ጊዜያዊ አዋጁ የኦሮሞ ህዝብን ትግል አፍኖታል ማለት ይቻላል፣ አሽመድምዶታል። በምንም አይነት አላዳከመውም። ምክንያቱም አሁን ያሉ የወጣቶችን ስሜት እዛ ያሉት ዲቄሮችን ስሜት እኔም አውቃለሁ፣ ጋራለው ስቲል ኢንፎርሜሽኖች አሉ፣ መረዳቸው ባገኛቸው ሰዎች አሉ። ምንድነው የተደረገው? ልክ ይሄ የእሬቻ ኢቨንት እንዳለፈ በቃ ሰው ከዚህ ከሰላማዊ መንገድ ወጥቶ ቀጥታ ወደ ቫዮለንስ ነው የገባው እና ኃይልን ተጠቅሞ ነገሮችን መለወጥ ይቻላል ወደሚል እምነት ነው የመጣውና ኤቭሪዌር በቃ ቤት ይቃጠላል፣ ፋብሪካ ይቃጠላል፣ ምን ይላል በቃ ህዝቡ ሊቋቋም አልቻለም። ልክ ወያኔ አንገቱ ተቃውሞ አንገቱ አንቆ ሲይዘው ትንሽ እንደው ፋታ ለማግኘት ሲባል የፖለቲካ ድርጅቶች በርግጥ እዚህ ውስጥ መረዳት ያለበት ነገር ምንድነው? ቄሮን ብቻቸውን አይደለም ይህንን ትግል ሲያካሂዱ የነበረው ራሱ የመንግስት አካል በተለይ ኦፒዲዮ ብዙዎቹ አክቲቭ ፓርቲሲፓንት ነበር። በቃ የነካ ተሳትፎ ነበራቸው እና ከዛ እነሱንም በማበበል የተወሰነ የስልጣን ሽግግር ማድረግ እንፈልጋለን ብለው የተወሰኑ ኮስቶችን ለምሳሌ ጉዳይ ምናምን ኮሚኒኬሽን የሚባሉትን ሰጥቷቸዋል። ከዚህም በፊት ታይቶ በማይታወቁ ለምሳሌ በፊት የኦፒዲዮ ሚኒስቴር በቁጥር ከስድስት ፈልተው ያውቁም አሁን ወደ 9-10 አካባቢ ደርሰዋል። ይህን አደረጉ እና ልክ ይሄ የአስቸኳይ ጊዜ ሲወጣ በጣም ሀርሽ ነበር እና በጣም ያስፈራ ነበር።
ምክንያቱም አጠቃላይ ጄኖሳይድ ለማካሄድ የሚፈልጉ ነው የሚመስለው እና ምንድነው የሚለው እንደውም አንድን ከተማ ህዝብ በሙሉ ይዞ ወደ ሌላ ከተማ ማሸጋገር ይቻላል ወደ ሌላ ቦታ ማስፈር ይቻላል የሚል እና ለምሳሌ ከዚህ አንፃር ትንሽ አርቲነግሊው የተደረገው በተለይ አማራውንና ትግሬውን ማለት ነው እንትን ብለው አንድ ላይ አጉሮ ከዛ በእነሱ ላይ ታክስ በመክፈት ኦሮሞ እናንተ ላይ ታክስ ከፈተ እና ያሉ አንድ ኮንሰንትሬሽን ካምፕስ እንትን ሲሏቸው ነበር ሲያጉሯቸው ነበር ይሄንን ኦሮሞ ህዝብ አላደረገም አያደርግም እንደገና ደግሞ በአንድ ቀን ወደ አጂ አካባቢ ወደ 130 ህዝብ ያለቀበት በጣም አስፈሪ ሁኔታ ነበርና በዚህ ጊዜ ምንድነው መንግስት ያለ የሌላ ኃይሉን ሲጠቀም ነበር ለመምታት እና ቄሮችን ለመምታት በጊዜው ደግሞ ቄሮች አልተዘጋጁም ለጦርነትና ተመጣጣኝ የሆነ ምላሽ ለመስጠት አልተዘጋጁም ጥይት አልነበራቸው የታጠቀ ኃይል አልነበረም በዚህ ምክንያት ምንድነው ስንል የነበረው በተቻለ መጠን ሁሉም በቃ በሚችለው ለምሳሌ ከመታሰር መሰደድ ይቻላል እና ብዙዎቹ ወደ ጫካ እንዲገቡ ለምሳሌ ባሌ ውስጥ ጫካ ይገባሉ አርሲ ውስጥ ጫካ ይገባሉ ምዕራብ ሸዋ ውስጥ ወደ የመን ጫካ ውስጥ ይገባሉ እና እነዛ ከመያዝ ወደዛ እንዲሰደዱና ለጊዜው እንደዛ እንዲቆዩ ነው የተደረገውና ብዙዎቹ በዚህ መልኩ ተሰደው ጫካ ላይ ያሉት እንጂ እጅ አልሰጡም እና እነዚህ ሰዎች አመቺ ጊዜ ነው የሚፈልጉት አሁን ራሱ ባለፈው ተነስቶ አልነበረም ገጀሉና እና እስቲ ይነሳል እዚህ እንዲናደርጋለን የሚል ነገር አለ ግን ተረጋጉ ይዳዛቸው ነውና በምንም አይነት የኦሮሞ የተቃውሞ መንፈስ አልሰበረውም ያስተፋይ ጊዜ የሚባለው የፈጠረው ነገር ምንድነው ጭቆናውን በተወሰነ መልኩ እንዲያራዝምና ወያኔ ያው ትንሽ ካለመጥፋት ለጊዜው ትናንሽ ወደሚለው ይወስደን ይችላል ነገር ግን በምንም አይነት የኦሮሞ የተቃውሞ መንፈስ አልተሰበረም አልጠፋም እስቲ እንደነበረ ነው መልካም አቶ ተፈሪ ንጉሴ እንዴት ከሀገር ሊሰደዱ ይቻሉም እንዴት ታሰሩ መልካም ቆይታ በድጋሚ እንገናኛለን በህን ዜማ አየር ላይ ላቆይና እመለሳለሁ መልካም ቆይታ sabno fidumu akamin challisani yo batte batti male sarefi jallikani ala gaf jilbe fatte gabrumatti mulini ilolla oromo tayona wamani tapitata yanno sinara chabati data gafaroro tufte apakolata rasasa kidashi dirapitata yanno sinara chabati data gafaroro tufte apakolata ilala digade gafaroriftu kawi bidatani ditilitu injalli sangade gafaroriftu kawi bidatani ditilitu
Kamna hayo kumata makuma Onang gabruma dijuduratuma Itina dana itingera rayamuma Oni Oromo gotuma Itina dana itingera rayamuma Oni Oromo gotuma Oni Oromo gotuma Sari lisa gotuma Marara gotuma Garba gotuma Ejani raba gotuma Akisulala gotuma Umesa yana gotuma Ibisa marga gotuma Firaoli bisa gotuma Kunaka jawar gotuma Dinedida Tiju falafida Dinedida Tiju falafida Dinedida Tiju falafida Dinedida Tiju falafida Otuma sanyingo techa Soma sanyinge ransa Otuma sanyingo techa Soma sanyinge ransa Tukata maya desa Lakina jiwaesa Samna romo yom chalisa Jijasi tagarsisa Unaka payone lisa Akaba isale lisa Unaka payone lisa Akaba isale lisa Unaka payone lisa Galada Yo abanda kate Kuta tangarada Yo abanku tate Hidando zinara kuta no kitala Kuni kutate warana hidate 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 ተወዳጁን ድምጻዊ ስለ ዜማው ከልብ አመሰግናለሁኝ አቶ ተፈሪ አምቦ ሲያስተምሩ እንደነበረ አውቃለሁ ከአምቦ ከሚያስተምሩበት ተባረዋል ምን አደረጉ ተባለ በምን ምክንያት ተባረሩ እንግዲህ ቀደም እንዳልከው አንድ የፓርቲው አባል አልነበርኩም ለብዙ ጊዜ እና የፓርቲው አባል ስላልነበርኩ ብዙ ጊዜ ጫና ይደረግብኝ ነበር ለምሳሌ የኢቭን የትምህርት እንዳላገኝ ተከልክዬ በኋላ ላይ አምቦ የምዕራብ ሸዋ የኦህዴድ ኃላፊ አናግሬ ከዛ በኋላ እኔ ተቃዋሚ አይደለም እኔ ጻፊ ነኝና እኔ የመሰለኝን መናገር እንጂ የአንዱ የፖለቲካ ፓርቲ አባል አይደለም ኢህአዴግም የተቃዋሚ በዚህ ምክንያት የትምህርት ዕድልን ማጣት የለብንም ነው ከዛ እንግዲህ መመሪያው የሚለው ተቃዋሚ የፖለቲካ ፓርቲ አባል የትምህርት ዕድል እንዳያገኝ ይላል እንጂ ኒውትራል የሆነ ወይም ከሁለቱም የሌለ የትምህርት ዕድል እንዳያገኝ የሚል የለም ብሎኝ በገና የፒኤችዲ ትምህርቴን ለመጀመር ችያለሁ ከዛ ጊዜ ጀምሮ ግን ውስጥ ዩኒቨርሲቲ ውስጥ አራቱም የፖለቲካ ድርጅቶች ጽሕፈት ቤት አላቸው እንግዲህ ዩኒቨርሲቲ ከዚሁ ዩኒቨርሲቲ እንዴት እንደሆነ ማየት ይችላለን ምክንያቱም ዩኒቨርሲቲ አካዳሚክ ድርጅት ተቋሚ ማለት የኢህአዴግ ነው በዩኒቨርሲቲ ውስጥ አራቱም ናቸው በዩኒቨርሲቲ ውስጥ ቢሮ ያላቸው አራቱም ቢሮ አላቸው እነማን ናቸው አራቱን ሲነግሩኛል ህወሓት ኢህአዴግ ቪዲዮ እና ኢህዴን አራቱም አላቸው እና ለምሳሌ የትምህርት ዕድል ስታገኝ አንተ ተገመገመ እነሱ ይተላለፋል ለምሳሌ ኦሮሞ ኮንክ የፒዲዎች ያያሉ በፒዲዎች መምህርን ነው ገባ አንድ መምህር የትምህርት ዕድል ካገኘ እንዴት ነው ይሄ ሰው ሲረዳ ነበር ወይ ምን ያደርግ ነበር እንዴት ነው ደርባው ይፈና ምናምን የሚሉት ነገር አለ ከዛ በኋላ እዛ ፕሮሰስ ውስጥ ታለፍክ በኋላ ነው ዩኒቨርሲቲው ለትምህርት የሚልክና ማንኛውም ሰው ከዛ መልኩ ነው የሚሄደው እና እንደውም በዚህ አጋጣሚ እናገር የምፈልገው
ከአምቦ ዩኒቨርሲቲ ሰው ተቃዋሚ ነው ብለው ለትምህርት ሚኒስቴር ተቆጠረ አንድ ማለት ተቃዋሚነት በመፈረጅ የትምህርት ዕድል እንዳያገኝ ተብሎ የኦፒዲዮ ኃላፊ የኦፒዲዮ ኃላፊ ለትምህርት ሚኒስቴር ለቆነና ከዛ በኋላ ግን የምዕራብ ሸዋ የኦፒዲዮ ኃላፊ እንዳናገሩ በኋላ እሱ አመነኝ ከዛ በኋላ ትምህርት ሚኒስቴር ሄዶ ይሄን ሰው እኔ አናግሬያለሁ እና የተቃዋሚ ፖለቲካ ድርጅት አባል አይደለም በምንም መልኩ ያን ማጣራት እንችላለን እኔ ብያቸዋለሁ ማጣራት እንችላለን ብያቸዋለሁ እና ምንም መረጃ የላቸውም እና ሁለተኛ ደግሞ እኛን ሲያማክሩ ዝም ብለው በራሳቸው ወደዚህ ስለላኩ ይሄ ነገር ተገቢ አይደለም ብሎ ተከራክሮልኝ ነው በኋላ ከትምህርት ሚኒስቴር የትምህርት ሚኒስቴር ብላክ ሊስት ውስጥ ከያዛቸው ሰዎች ውስጥ አንዱ ነበር ከዛ አውጥቶኝ እንደገና የፒኤችዲ ትምህርት እንዲጀምር ያደረገኝ ከዛ በኋላ ግን የፒኤችዲ ትምህርት ከጀመርኩ በኋላ እንግዲህ ብዙ እንቅስቃሴዎች ነበሩ ብዙ ለምሳሌ የኦሮሞ ራይተርስ አሶሲዬሽንን አቋቋምኩ እንደገና ገዳ ሪቫይቭ እንዲያደርግ አደረግኩ የአባገዳዎች ካውንስል ኦሮሞ አባገዳስ ካውንስል የሚለው እንዲቋቋም ከ400 ዓመት በኋላ ማለት ይሄ እንዲቋቋም አደረግኩ የኦሮሞ ጨፌ ከ400 ዓመት በኋላ ከምናልባት 19 የተቀመጠው የፓን ኦሮሞ ጨፌ ያ እንደገና እንዲቋቋም እንዲመሰረት አደረግኩ ከዛ ውጪ የመሰለኝን ጽፋለሁ በተለይ 2014 ላይ መጽሔት ላይ ጽፍ ነበር አዲስ ጉዳይ የምትባል መጽሔት ነበረችና በዛ አዲስ ጉዳይ ላይ በአማርኛ ነው የምጽፈውና በጣም ለኦሮሞ ተቃዋሚ በተለይ ለተማሪዎች ተቃውሞ በጣም ከቨሬጅ ሰጥ ነበርና በዚህ ምክንያት በጊዜው በርግጥ ኩማ ላይ ያኔ እንግዲህ ማስተር ፕላኖች ይመራ የነበረው ኩማ ስለነበረ ስለሱ ሲሰጥ በተወሰነ መልኩ ኢቭን የአንዳንድ የቪዲዮ ባለስልጣኖች በርታ ስሉኝ ነበር ይሄ ጥሩ ነገር ነው እንደዚህ ምናምን ስሉኝ ነበር ግን 2006 ላይ ምንድነው የተደረገው 2016 ላይ ምንድነው የተደረገው እንዳልኩ ግንጪ ሄጄ ዘገብኩኝ ከዛ አምቦ ውስጥ የነበረውን ነገር ተዘገብ ያንን ወስዶ ወይምን ሲያስተላልፍ ይሄ ሰው ነው በቃ የተቃውሞውን ከኋላ እየመራ ያለው የሚል እምነት ነበራቸውና ልክ አርብ እንደተላለፈ ከዛ በኋላ ግቢ ውስጥ የግቢው የአምቦ ዩኒቨርሲቲ ፕሬዝዳንት የነበረው ምትኩ ጠርቶኝ ቆጣኝ እኔ አላደረኩም በድምጼን ማዳመጥ ስላለ ድምጼ አልተናገርኩም የወይመት ላይ ፌስቡክ ላይ ነው የጻፍኩት ከፌስቡክ ወስዳ አስተላልፈውታል እሱ እንዳለው ብሎ ከዛ ውጪ ምንም ማቀው ነገር የለም አልኩት ከዛ በኋላ ግን እሱ አላመነኝም ለደህንነት አካላት ሰጠ እና የፌደራሉ የደህንነት አባሎች ሰጥቶ ከእንተናለ ከዛ እኔ ቅዳሜ ዕለት ወደ አዳማ ሄድኩኝ አዳማ ሄጄ ከዛ አጋጣሚም ሳይሆን የመጽሐፍ ኤግዚቢሽን ስለነበረ ከዛ ሲሄድ አጋጣሚ በቀለ ገርባ መጣ በቀለ ገርባ ሲመጣ ድሮ ወዳጆች ነበርን በጣም ቀራረባለን ያው ዩኒቨርሲቲ እንግዲህ እንደ ጓደኛ መንግስትን እናማለን እና ከዛ በኋላ ከሱ ጋር ወሬ ጀመርን ከዛ በኋላ አብረን ዋልን እንደገና እሁድም ተከታትረን አብረን ዋልን እሁድ ተከታትረን አብረን ስለዚህ ጉዳይ ስናወራ በተለይ በቃ በሰላማዊ መንገድ ነገር ተካሄድ ያለበት በቆም መብታቸው ነው ግን ሰላማዊ መሆን አለበት ከሚለው ነገር ላይ ስንጽፍ ነበረ ሁላችንም ስንነጋገር ነበረ ከዛ ይሄንንም አይተው ሪፖርት አደረጉ ማለት የሚከታተሉ ወገኖች ከዛ በኋላ ሰኞ ዕለት ለኔ ተደውሎልኝ ፈለጋላ ማለት ነው እንደዚህ እና ከዛ ናለ እኔ አሁን አዳማ ነው መጣጣል ውስጥ ከመቼ ነው የሚመችስቱ ሮብ አልኳቸው ከዛ ሮብ ናለ የጠራኝ ምንድነው አንድ የፌደራል ከፍተኛ የደህንነት ባለስልጣን ነው ማን ነው የሚባለው ስሙ የደህንነት ኃላፊው ዋናው እሺ ሁለተኛ
በኦሮሚያ ክልል የዚህ የደህንነት መረብ የወያኔ ደህንነት መረብ የሚቆጣጠረው ነው እና ስሙ መሐመድ ሀበል ማሪፍ ይባላል። መሐመድ ሀበል ማሪፍ የጅማ ሰው ነው እሱ እና በእርግጥ በስልጣን ደረጃ የጸጥታ ዘርፍ ምክትል ኃላፊ ነው እና አንዱ እሱ ነው። ሌላኛው የኦሮሚያ ፖሊስ ኮሚሽነር አሊ ኢብራሂም ነበረ እና ሶስቱ ናቸው እንግዲህ የመሐመድ ሀበል ማሪፍ ቢሮ ውስጥ የጠሩኝ። ከዛ በኋላ አንተን ተቃውሞ ማስተር ማይንድ አንተንም ታንቀሳቀሱ አሉኝ። እኔ በምንም አይነት ውስጥ የለውም ምንም ያደረጉ ነገር የለም የመሰለኝ ምጽፋለሁ አልኳቸው። በተቻለ መጠን ለመከላከል ሞከር ግን ያው አልተሳካልኝም። ሰውየው በቃ እንከታተላለን አንድ ጥይት ለአንተ አናጣም ያለ መሐመድ ሀበል ማሪፍ የሚባለው ሰውዬ ማለት እና በጣም ቴሪፋይንግ ነበር፣ በጣም የሚያስፈራ ነበር። ምክንያቱም እንዲህ ይሆናል ብዬ አላሰብኩም። ከዛ ያው ዋና ሌሎች በማጋ ግንኙነት አለ ከአባቱ ጋር ግንኙነት አለ ምን አለ የሚለውም ነገር እንዳለ ሆኖ ማለት ከዛ የተወሰኑ ማቃቸው የቪዲዮ ትንሽ የተሻለ አመለካከት አላቸው ብላቸውን አናገርኳቸው። እንደዚህ ያሉን እና የለውበትም ግን እንዲህ ማስፈራራት በምንም አይነት ተገቢ አይደለም አልኳቸው። ከዛ በኋላ እስቲ እናያለን በዘራቱም እናቀርባለን እናያለን አሉኝ። ከዛ በኋላ ተደጋጋሚ የተደወለ በቃ ማስፈራራት አንድ ነገር ሲጽፍ አላልፍም ብለሃል አይደል እየተባልኩ ከዛ አንተን ያስፈራሩኝ ነበረ። በኋላ በቃ በግልጽ አንተ ለነሱ ነው የምሰራው ከዚህ በኋላ ኢቨን ከዚህ ጋር አሶሲዬሽን ኦሮሞ ራይተርስ አሶሲዬሽን ጋር ምንም አይነት መስራት አንችልም ማለት የማህናት ኃላፊ ከዛ ይሄ በእንዲህ እንዳለ ውስጥ ለውስጥ እኔም ያው ሌሎችን ረዳ ነበር የሚያስፈልጋኝ ሰዎችን በማገራጀት አንዳንድ ጊዜ ማቴሪያል ሲያስፈልግ ድምጾትን ባኮትን ከፍ ያድርጉልኝ ድምጾትን ከፍ ያድርጉልኝ። እሺ ቀጥሉ። እና በዚህ ቀጠለና በኋላ ላይ ከመጀመሪያው ጀምሮ አደባባይ መውጣት አለብን በተለይ አዲስ አበባ ውስጥ አደባባይ መውጣት አለብን እና ተቃውሟችንን አዲስ አበባ ውስጥ ማሰማት አለብን ነበረ። በኋላ ላይ ለኦገስት 6 ተቃጠረ። ኦገስት 6 ፊክስ ያደረግነው ነገርና ምናልባት ሚስቴክ ያየነ ነገር ምንድነው ኦገስት 6 የተባባልነው እንግዲህ በግልጽ በእኛ ፌስቡክ መጻፍ አንችልም። ነገር ግን ወደዚህ ወደ አሜሪካ ወይ አውሮፓ ልከን እነሱ ፖስት እንዲያደርጉ ለውስጥ እና ምንድነው የከዳችን ማንም ሰው በዛ አካባቢ ስቴዲየም ሳይሆን አብዮት አደባባይ ከመድረሱ በፊት ከፖሊስ ጋር ምንም አይነት ውስጥ እንዳይገባና አንድ ላይም እንዳይቆም ምክንያቱም ሊበትኑ ስለሚችለው ጥቂት ስለምንሆን ልንበታተን እንችላለን። ነገር ግን ሁሉም ሰው ወደ አብዮት አደባባይ መሄድ አለበት እና አብዮት አደባባይ ላይ ከደረስን በኋላ ነው ከበዛም በኋላ ነው ተቃውሞ ማሰማት ያለብን እና ከዛ እስክንደርስ ምንም ነገር መደረግ የለበትም ብለን ነበረ። እነሱም ይህንን አውቀው አንደኛ አብዮት አደባባይ በመሰናፈኑ በተለይ የፖሊስ ላይ ሴኩሪቲ መኪና እዛ መቆሚያ ለማሳጣት ሁለተኛ ብዙዎቹ ለምሳሌ ከሰንበታ ከቡራዩ ከአለም ገና እንደውም ከዚህ ከለገጣፎ የሚመጡ ተቃውሞዎችን ማሰማት የጀመሩት ገና አብዮት አደባባይ ከመድረሳቸው በፊት እና ከዛ በኋላ ልክ ይሄ ሲሆን እኔ ተደብቄ ስቀርብ ነበረ እና ስቴዲየም አካባቢ ላይ ነበረው። በኋላ ላይ የቀረስኩ ያለው ፖሊሶች ሰዎችን እያባረሩ ይደበድባሉ። በተለይ ሲቪል ፖሊስ
ሲቪል ልብስ ነው የለበሱትና አንዱ ልጅ በጣም በቃ በመኪና ተገጭቶ ነበር ያኔ በመኪና ሲቆም ነው ከዛ አንስተው ደብድበው የጥለውት የሄዱት ሌሎቹ ሸሹ ሌሎቹ ተያዙ ከዛ በኋላ በጣም ሲያሳዝነኝ እኔ ከላይ ነበርኩና ወረድኩና ይሄንን ሰው አንድ የማውቀው ስቴሽነሪ ነበረ መጽሐፍም ይሸጣሉ እነሱን ለምኜ ልጁን ወጥቼ እዛ ውስጥ አስገባሁኝና ቀይ መስቀል ለመፈለግ ቀይ መስቀል ሄጄ አምቡላንስ ሄደነማሉ ከዛ ጋንዲ ከሄድኩ በኋላ አምቡላንስ ከጋንዲ ያገኘው ከዛ እዚህ አምቡላንስ ካገኘ በኋላ አምቡላንሱን ይዤ ልጁ የነበረበት ደረስኩና ሁለት ልጆችን ወስደን ጋንዲ አልጋ የለም ሲሆን ወደ ዘውዲቱ ወሰድናቸው እንደገና ዘውዲቱ ወስደን እዛ አስተኝቼ ከዛ በኋላ ስመለስ አንድ ሽማግሌ ድሮ መጥራና ተመጣጣቸው በቃ ያለቀሱ ሲሄዱ እኔም ከሳቸው ጋር ይሄድ ሁለት ልጆች አፋን ኦሮሞ እያወሩ ይሄዳሉ መንገድ ላይ እና ፖሊስ ጠራቸውና ነው ምናምን ስላቸው ልጆቹ ሄዱ ከዛ በኋላ ልጆቹ ዝም ብለው መከርከት ልክ ያደርጉ በጣም ተናደድኩኝ እንደገና ፎቶ አንሳቸው አለኝ ዳ ሞባይሌን አውጥቼ ልክ ፎቶ ሾት ሳደርግ ድምፁ ይሰማል ከዛ በኋላ አዩኝ ከዛ በኋላ ያዙኝ ከዛ እንግዲህ ምን ልንገር ሁላቸው ናቸው እንዴት እንደተበተሙ ነካቴል እና በኋላ እስር ቤት ወሰዱኝ ሌሎችም ብዙዎች ተወሰዱ ተንተክ መያዝ የቻሉትን ያህል ይዘዋል ከዛ አንድ ቤት ውስጥ ወደ 130 አካባቢ ወደ ነው ማደር አይባልም ቆመን ያደረው ሌላው ያቃል ነው ወሰደው ያለክሳል ምን ይላል እና መጨረሻ አሁን ጠዋት ላይ ወደ አዋሽ ወሰዱና መሪ ተብለው የሚቀሩ ነበሩ ከዛ እኔ አንድ ልጅ ለሊቱን በሙሉ ሲያቃስ ነበር ለሱ ይደበድቡ ልጅ መራመድ አይችልም በጣም ተቆጥቷል እና መራመድ ለማይችል ተነስሉት ልጁ ያቃስታል ይጮሃል ያኔ ይመጡታል ኧረ እባካችሁ ይሄ ሰው እኮ በጣም ተቆጥቷል ይሄ ሰው ሆስፒታል መወሰድ አለበት ይሄ ሰው በዚህ አይነት ሁኔታ በምንም አይነት ሊቋቋም አይችልም ይሞት ከዛ ምን አገባል አይኔ ያገባኛል ግን የሰው መብት ነው እና ምን አለበት እንደሰው እንደሰማይ ለብናስተኛ ሰታማት ማለት ሰው ምትነውና ከዛ እንደገና ተበደቡ በተለይ ኃላፊው የሚገርመው የፖሊስ ኃላፊ ኦሮሞ ነው ባለውና ግርማ ነው ባለው ከዛ አንተ እንደው ማስተባባሪ መረጃ አለና አጥቂ መቆየት አለበት ሌሎች አዋሽ ወሰዱ እና 32 ሰው አካባቢ ውስጥ ገባንና ያው አስተባባሪ ተከሰሰ ከዛ እዛ ስቴት ውስጥ ለአንድ ወር ከ3 ሳምንት አካባቢ ለቆየው ብዙ መረጃ ማግኘት አልቻሉ ሁለተኛ ደግሞ በተለይ ፖሊሶቹም ሆኖ የመርማሪ ፖሊስ የሚባሉት ስለ ሁኔታው ምንም ብዙም የሚያውቁት ነገር የለም እና እነሱም ይመስለኛል ዲስከስ መልካም ያ እንግዲህ አሁን እርሶ የሚሉት በዚህ ምክንያት ይሄንን በማድረጎት ከዩኒቨርሲቲም ተባረሩ ለእስርም ተዳረጉ ከሀገርም ሊሰደዱ የቻሉበት በክትትልና ድብደባ የተለያየ ነገር በደል ስለደረሰበት አገር ውስጥ መቆየት ስላልቻሉ ነው ወደ ስደትን የመረጡት ከዛ ያው ያከት ዋስወጣው ከዛ በኋላ እኔ አመለከትኩኝ international organization ከዛ በኋላ Institute of International Education ይባል እዛው scholars rescue fund ይባል ዶሮ ጀምሮ ጀምሮ ስኮላር በተለይ ዓለም አቀፍ ደረጃ ምሁራንን ከምስራቅ አውሮፓ ከጣሊያን ከጀርመን ከአፍሪካ ከተለያዩ ቦታዎች
ስኮለር መሆን ካረጋገጠ በኋላ ሪሴትል የሚያደርግ ድርጅት አገኘው ተወዳደርኩኝ ዓለም አቀፍ ውድድር ነው በላየ ቦታ ተናሸነፍኩ ከዛ በኋላ አሜሪካ ስለዚህ አሁን እርሶ በአሜሪካን ይገኛሉ ስለዚህ ወደ አገር ቤት ቢመለሱ ችግር ይደርስቦታል ማለት ነው በግልጽ ነው ይሄ ግልጽ ነው ምክንያቱም አንደኛ ሁለቴ ሊታሰርኩኝ እጥር ነው የሚጠብቀኝ መልካም አቶ ተፈሪ እንግዲህ ይሄንን በሰላማዊ ትግል ቀደም ነካክተውታል በሰላማዊ ትግል አገር ቤት የሚታገሉ እንደነ ፕሮፌሰር መራራ ያሉ የፖለቲካ ምሁር እድሜያቸውን ሙሉ ለኦሮሞ ህዝብ መስዋዕትነት እየከፈሉ በእስር ቤት ባውን ወቅት እየማቀቁ ይገኛሉ የኔ ጥያቄ ግን ከዚህ በፊት በኦኮስም እና አቶ ኦልባና ሌሊሳ የተቀሩትም የገቡ የታሰሩ በእስር ቤት እየበሰበሱ ይያሉ እግራቸው ሽባ የሆነ አእምሮአቸውን እየሳቱ በርካታ የኦሮሞ ልጆች በእስር ቤት እየማቀቁ የሚገኙ አሉ አሁንም ደግሞ አንጋፋ የተባሉ የኦሮሞ ህዝብ የሚኮራባቸው አለኝ የሚላቸው የፖለቲካ አመራሮች እንደነ ፕሮፌሰር መራራ አይነት በእስር ቤት ሲወረወሩ እኔ አንድ የታዘብኩትና የግራ የገባኝ ነገር አለ የኦሮሞ ህዝብ ዝምታው ለምን ይሆን ምናልባት ፕሮፌሰር መራራ ጉዲና በሰላም መታገላቸው የኦሮሞ ህዝብን አላስደሰተውም ይሆን ምክንያቱም የሌላ ሲታሰር ከበሮ ሲመታና ያለን በኢትዮጵያ አንድነት የሚያምኑትን እንደ አንዳርጋቸው ጽጌ ሲታሰር የአንዳርጋቸው ቀን ሰላማዊ ሰልፍ እየተባለ ሲወጣ እና ያለን መቼም ባለቤቱ ካልጮኸ ጎረቤት ሳይደርስምና የኦሮሞ ህዝብ ዝም ብሎ ሌላውን የኢትዮጵያ አንድነት ኃይሎችን ለምን አልወጡም ማለት መውቀስ ትንሽ አይከብድም ምንድነው ምክንያቱ የኦሮሞ ህዝብ ዝምታው አንደኛ ይሄንን ለሁለት ከፍለን ማየት እንችላለን በነገራችን ላይ ዶክተር መራራ ጉዲናን አማካቸው ለ10 አመት አካባቢና እንግዲህ ከዩኒቨርሲቲ ከገባው ጊዜ ጀምሮ ማለት ይችላል በተለይ ዩኒቨርሲቲ አመት ያለው ማንነታቸው ነገሮች ነበሩ በጊዜው ወዲ አንድ የኦሮሞ ወጣት ከአንድነት የሚለውን ከማቀንቀን ይልቅ ወደ ልዩነት ያለ ከራሳችን ለኦሮሚያ የራሷ የሚለው ነገር ነበረ በኋላ ላይ ግን ነገሮች የበተነብኝ እዛ ውስጥ ራሱ መኖርና እዛ ውስጥ ያለው የፖለቲካ ሁኔታ ማስተካከልና የኦሮሞ ህዝብ የራሱ ያገሩ ባለቤት ማድረግ ከመገንጠል ከሚለው ራስን ከመቻል ከሚለው ያልተናነሰ መብት እንደሚሰጠው መረዳት ጀመርን በዚህ ምክንያት እየተቀራረበ መጣ እስከ ቤት ድረስ ቤቱ ሄዳለው ለምሳሌ መጽሐፍ መደብናል ነሳማና መጽሐፎችን ያመጣና ሌላ ከበኋላ ይሸጣል ድምጾትን ከፍ ያደርጉልኛል ድምጾት ከፍና ዝቅ እያለ ነውና ለባኮት ስልኮትን ያስተካክሉ እና ይመጣል ሲና ወይ ያድ ነገር ሰማዊ ኢንፎርሜሽን ለመጠየቅ ሲፈልግ ይደውልልኝና ይመጣል የመጣፍ ይመጣል እንደገና ሌላ በብዛት የምንገናኘው 4 ኪሎ ያለው 4 ኪሎ አንድ ሮሚና ካፌ ያለ እና በጣም ይወዳታል እዛ እንገናኛለን ይራድ እንከባበላለን እንደዚህ በቃ ጥሩ ግንኙነት ነበረ እና ግን ወደ አንተ ጥያቄ ልመለስና የኦሮሞ ህዝብ በመጀመሪያ ደረጃ እንግዲህ እንደማንኛውም አንድ ፖለቲካ ድርጅት መጀመሪያ አይዲያ ነው ይዘምተው ያንተ አይዲያ ተቀባይነት እስኪያገኝ ድረስ መከለል ወይ የሆነ እንዴት ይሄንን አመጣ የሚለው ነገር መንገራገጭ ይኖራል ነገር ግን ምንድነው ይሄንን በጊዜ ሄደን የምታምንበትን ነገር በተለይ ከዓለም አቀፍ ሁኔታ ከአፍሪካ ሁኔታና ከሀገሪቷ ሁኔታ አንጻራዊ የወደፊቱን ጀምተ ስታቀርብና ለማሳመን ስትሞክር
ድጋፍ እያገኘ ይላልና ልክ ይሄን ከ1996 በፊት ያን ያህልም እንትና ድጋፍ አልነበራቸውም። ሁለተኛ ደግሞ ራሱ ወያኔ ራሱ አይፈራቸውም ነበረ እና እንደፈለጉ ለምሳሌ ቢሮ ይከፍቱ ነበር። ለምሳሌ ግማ ላይ ነበራቸው፣ ነቀምት ላይ ነበራቸው፣ አምቦ ላይ ነበራቸው። ልክ የ97ቱ ምርጫ ሲቃረብ አካባቢ ያለውን ሁኔታ ተረዱ። ለምሳሌ ኮፈሌ ላይ የነበረውን ታስታውሳለህ? ወደ 100,000 ህዝብ ወጥቶ ተከፈላቸው። ለመጀመሪያ ጊዜ እሳቸውም እንደተናገር ለመጀመሪያ ጊዜ ጉልኮ የተሸለምኩኝ ነው ብለው ማለት ነው። ከዛ ልክ ይሄ በጣም ያስደነገጣቸው እና ኢቭን አሁን እንደ ምስተር እንግዲህ ምስተር አይደለም በጊዜው ይሄንን በማየት አንድ ህዋት እንትን የደህንነት አባል ለመግደል ሁሉ አስቦ እንደነበረ ይነገረኝ ነዋል እና ሽጉጥ አውጥቶ ከዛ እኔ ይዤ በምንም አይነት መደረግ የለበትም ይሄ ሰበብ ይሆንብናል ምናምን አለን። ከዛ በኋላ ይለኛል ሪፖርት አድርገን ቢነጥኝ በጣም ተቆጥተው እንዴት 100,000 ህዝብ ወጣት ናለ ሲለኝ እኔ እውነታውን ነው የነገርኩህ። አንተ 5,000 10,000 እንደማስብ ስላልኩ ከዛ አባዱላም እንደገና ሲደውልልኝ ነገርኩት። አባዱላ ግን ተቀበለኝ ያለኝ ሰው አለ እና ከዛ በኋላ እንግዲህ ድጋፍ ማግኘት ጀመሩ። ከዛ በኋላ ብዙ ቦታዎች ላይ ለምሳሌ ፓርላማው 52 ሰው ነበራቸው እና ይሄ ትልቅ እንትን ነው፣ ትልቅ ማሳያ ነው ተቀባይነት ለማግኘታቸው። ከዛ በኋላ የ2005 ምርጫ በዚህ አይነት ሁኔታ ካለቀ በኋላ 2010 ላይ የነበረውንም ምርጫ ታስታውሳለህ? ምናልባት 2005 ላይ የነበረው ምርጫ ላይ ኤቭሪዌር አሸንፈው ነበር ኤቭሪዌር እና የ2010 ምርጫ የ2010 ሳይሆን የ2015 ምርጫ ሲካሄድ አንድ ሰው ከዛው ከኦፒዲዮ ምርጫው ከመካሄዱ በፊት ምን አለኝ፣ ምርጫውን እንደውም ለመሰረዝ የሚያስቡ የወያኔ ባለስልጣናት ምክንያቱም ያለው ሁኔታ አስፈሪ ነው፣ አንድም መቀመጫ ላናገኝ እንችላለን የሚል እምነት አለ። ስለዚህ ወይ ምርጫው ለሌላ ጊዜ እንዲተላለፍ ወይም ደግሞ ሌላ መፍትሄ እንዲፈለግ የሚል ሪኮመንዴሽን አለ እና ይሄ ምን ያሳያል ምን ያህል ተቀባይነት እንዳገኙና ሰው እሳቸውን ወይ የእሳቸውን ፓርቲ ለመምረጥ እንደፈለገ ነው። ኢቭን እንደ አንድ ሰው እንኳን ስናስብ ደግሞ መጀመሪያ ይሄን በተለይ ኦሮሞ ኢትዮጵያ ውስጥ ትልቅ ግንድ ነው፣ የኢትዮጵያ ፖለቲካ አውድ መቀየር ይችላል የሚል እምነት ምን ያህል ተቀባይነት እያገኘ እንደመጣ ነው እና ይሄንን መጀመሪያ ያነሱት እሳቸው ነበሩ እና በኋላ ላይ እንግዲህ ያው እንደሚያውቀው 100% አሸነፉ አሉ። 100% ማለት ያው እንትኑን ደፍተው ነው ሙሉ በሙሉ የምርጫ ኮረጆው ሰርቀው ደፍተው ቀይረው ነው እና ያ ምን ችግር 100% አሸነፉ ባሉበት አገር በ100% ህዝብ ተነስቶ ሲቃወማቸው ያ ነገር በምንም አይነት ውሸት እንደሆነና ምንም ምርጫ እንዳልተካሄደ አጋለጣቸው እና ስለዚህ ከሀገር ውስጥ ከፍተኛ ድጋፍ አላቸው። ህዝቡ ስቲል ይወዳቸዋል፣ ህዝቡ ስቲል ያከብራቸዋል። ግን ህዝቡ ይህንን ፍቅሩን ይህንን ድጋፉን ለማሳየት አይችልም። የአስቸኳይ ጊዜ አዋጅ እዛ ስላለ ይሄንን ያድርጉልን የሚል ነገር ማድረግ አይችልም። ግን በሚችለው በሚችለው ለምሳሌ ፓምፕሌት በመጽሐፍ በተለያዩ የተቃውሞ እንግዲህ ተቃውሞ ሂድን ትራንስክሪፕት እና ጀምስ ስኮት ሂድን ትራንስክሪፕት እና ኦፕን ትራንስክሪፕት አለ። ስለዚህ በሂድኑ እየገለጸ ነው ያለው ይሄንን ነገር እና በግልጽ ግን ይሄንን ያሳይ አልተደረገም። ምክንያቱም ያለው ሁኔታ መስሎና ነው ማለት
ግን እዚህ ዲያስፖራ ውስጥ ይሄንን ማድረግ ይችላል ቢያንስ ለሳቸው ይሄናቸው ዩቱብ የሚነገር ማድረግ ይቻል ነበር አንድ ቀን ሰላማዊ ሰልፍ መውጣት ይቻል ነበር ሌላው ቀርቶ በጣም ያዘንኩን እዚህ ከመጣው በኋላ የታሰሩ ምሁራንን የሚከታተል አንድ ድርጅት አለ ታሪካ ስኮላርስ አት ሪስክ ይባላል እና ብዙዎቹ ኦሮሞዎች ራሳቸው በዚህ ድርጅት ተረድተዋልና ወደዚህ መጥተዋል ነገር ግን እዚህ ውስጥ ከሌ ዶክተር መረራ ታስሯል ብሎ አንድ ትንሽ የደብዳቤ ለዚህ ድርጅት ጽፎ ከዛ ይሄ ድርጅት በዓለም አቀፍ ደረጃ ላሉ ብዙ ጠቅላላ ምሁራን በተለይ አባል ለሆኑ ምሁራን ይጽፍና ፔቲሽን ያሰባስባል ከስቴት ዲፓርትመንትም ፔቲሽን ማድጋፍ አለው ከዩኤንም ድጋፍ አለው እና ከዛ ለአገሪቷ ፕሬዝዳንት ይጽፋልና ይሄን ያደረገ የለም እኔ ከመቼ ከወር በኋላ ነው ይሄንን ነገር ያደረኩት ከዛ በኋላ ተከፈሉ በሁለተኛ ሳምንት ተከፈሉ ከዛ በኋላ ይሄንን ያደረኩ ለዩናይትድ ኔሽን ዲፓርትመንት human rights group በሙሉ ሰጥቶ ግን ይሄ ትልቅ ነገር ሆኖ ሳይሆን ያደረገ ለማለት ሳይሆን ትንሽዬ ነገር እንኳን ማድረግ ያልቻለን ለምንድን ነው ምን አለበት አንድ ቀን በቃ ዶክተር መረራን እናስታውስልን አንድ ቀን የሻማ ማብራት መስራት እናዘጋጅ ሁላችንም እንደ የሆነ ነገር ለምሳሌ ኢትዮጵያ ውስጥ ራሱ ማብራት ያለ ማብራት በቃ ዛሬ ጨለማ ነው ምክንያቱም የታሰሩ የፖለቲካ ድርጅት መሪዎች በሙሉ መፈታት አለባቸው ብለን በዚህ መልኩ ተቃውሞ ማሳየት እንችላለን እና ይመስለኛል በተለይ ኢሊቱ አካባቢ ከሌ እንዲህ ነው ከሌ ከዚህ ነው ከሌ እንደዚህ አይነት ሃይማኖት ተከታታይ ከሌ የኔ ወንዝ ነው ከሌ ወንዝ ነው ስለዚህ አልወደውም አልፈቅድም አይዲያውን ሳይሆን ሰውን ከዚህ ብቻ ስለተወለደ እንዲህ ነው የሚለው ነገር ስላለ ይመስለኛል ዞም ኢፈርት ያልተደረገውና እሳቸውን ለማስፈታት ብዙ ጥረት ያልተደረገው ብዬ አስባለሁ ከዚህ አንፃር በተለይ ደግሞ ዩሮፒያን ዩኒየን ለራሱ ጠርቶ ከዛ በኋላ እንግዳው ለምን ዩሮፒያን ዩኒየን ሄደ ከከሌጋ ተቀመጠ ብሎ ሲታሰብ ምንም አለማለቱ የኛም ምንም አለማለታችን የሚያስተጋዝብ ይመስለኛል መልካም ያው ፕሮፌሰር መረራ ጉዲና ለስርም አዲስ አይደሉም በደርግ ሰዓትም ረጅም አመት እስር ቤት ውስጥ የቆዩ ናቸው ህይወታቸውን ለኦሮሞ ህዝብ የሰጡ ናቸው ቤታቸውንም በመሸጥ የኦሮሞ ህዝብ ትግል አንድ እርምጃ ወደፊት እንዲሄድ ያደረጉ ተወደደም ተጠላም በኦሮሚያ ክልል ውስጥ ትልቅ እንቅስቃሴ ያደረገ ያለው ኦኮ እንደነበረ ይታወቃል አሁንም ቢሆን እኚህ ፕሮፌሰር እስር ቤት ገብቷል ምናልባት መንደርተኞች በመንደር ያበዱ ስላሉ የመሳቸው የተወለዱበትን መንደር አቮይድ ለማድረግ የሚጥሩ ሊኖሩ ይችላሉ ዞሮ ግን ቀን ሲታዘበው ቀሪው ታሪክ ስለሚሆን እሱ ወደፊት ለታሪክ ተመዝግቦ የሚያልፍ ነው አቶ ተፈሪ የመጨረሻ ጥያቄ ላድርገው እርሶ እንዳሉበት የደረሰኝ መረጃ አለ የኢሬቻን ባህል በዓለም አቀፍ ለማስመስገብ አንዱ እርሶ እንደሆኑ ይገለጻል ሂደቱ እንዴት ነበር እነማን ናችሁ ይሄንን ያደረጋችሁት ኢሬቻን ታየን ገዳ ማለት ነው ኢሬቻ ገዳ ይመዘገባልና ግን ወያኔ አንደርከቨር ለማድረግ በሾርት ከት ለማድረግ ለማድረግ ይፈልጋል ኢሬቻ ገዳ ነው ገዳ ኢሬቻ ነው ነገር አላቸው ነገር ግን ኢሬቻና ገዳ ይተናል ኢሬቻ በመሰረቱ የዋቄ ፈቃድ በመሰረቱ ነገር ግን የኔ ባህል ነው ብሎ ማንኛው ሃይማኖት ተከታይ እዛ ሄዶ ባህሉ ማየት ይችላል መካፈል ይችላል እስላም ክርስቲያን ኤኒባዲ እዛ ሄዶ መካፈል ይችላል ግን አንጦረት ከንጀና ለፋኖሮሞ ከላይ ስለዚህ በመሰረቱ የዋቄ ፈታ ነው ኢሬቻና ምንም ሃይማኖታዊ ነው ማለት
ድርጊቱ ገዳ ከወሰድን ግን ገዳ ሴኩላር ነው ሃይማኖታዊ አይደለም አባ ገዳ ለመሆን የግድ ዋቀፋ መሆን የለበትም አባ ገዳ ለመሆን እስላም አባ ገዳ ሊሆን ይችላል ክርስቲያን አባ ገዳ ሊሆን ይችላል ማንም ሰው አባ ገዳ ሊሆን ይችላል ዋናው ነገር ገዳ ውስጥ የህዝብ ድምጽ የህዝብ ምርጫ እና ልክ ዶክተር መረራ እንደሚሉት አንድ ሰው አንድ ድምጽ ነው ገዳው ስለዚህ ህዝቡ ከመረጣ አንተ የገዳ አባል መሆን ይችላል የገዳ አባል በመሰረቱ በመቻታል በራሱ በበርዝ ነው እና አንተ ለኦሮሞ ከተወለድ ገዳ ውስጥ አለ ባይዲፎልት የኦሮሞ ካልተወለድ በጉድ ፈቻ ወይንም ሞጋሳ እድሜ ታይቶ ከዛው ተሳታፊ ስላለ ስለዚህ ያንተ ገዳ ሲደርስ ከዛው ከምን መመረጥ አለብህ የሚያስፈልጉ ኳሊቲዎች መስፈርት ካሟላ እዛው መመረጥ ይችላል እና ስለዚህ ገዳ ሴኩላር ነው ሃይማኖታዊ አይደለም እና የተለያዩ ናቸው ብራንች የተወሰነ እንከንም ቢኖራቸው ተመሳሳይነት ወይም የሚገናኙበት ቦታ ቢኖርም ማለት ነው ዋናው ነገር ወደ ጥያቄው መመለስና እኔ ለገዳ እንትን ማለትም ወይ መታገል ወይ መናገር የጀመርኩኝ አሁን አይደለም አንዱ በተለይ ከተቃዋሚ የፖለቲካ ድርጅቶች ጋር ማልግባባበት ምክንያት ለገዳ ቦታ ለማይሰጡ ነው ይህንን ከነሱ ጋር በግልጽ ተነጋገር ያለው ለምሳሌ ከአቶ ቡልቻ ደመቅታ ጋር ተነጋገር ያለው ከዶክተር መረራ ጋር ብዙ ቢዝነስ ተነጋገር ያለው እንደገና ከሌሎች ጋርም እንደዚህ እናወራለን እና እኔ ስለዚህ በተለይ አክቲቭሊ መሳተፍ የጀመርኩኝ ከ2012 ጀምሮ ነው 2012 ላይ የአፍሪካ ራይተርስ አሳማው ስብሰባ ነበራቸው እና እዚህ ስብሰባ ላይ ተፈጥሮ ነበረ ጋብዘውኝ ነበረ እና ወረቀት ተናገር የጥናት ወረቀት ተናገር ነገር ግን የጥናት ወረቀት ብቻ ማቅረብ ተገቢ አይደለም ጥሩ መስሎ ስላልታየኝ አንድ መጽሐፍ ስለገዳ ጽፌ ከዛ ይሄንን የኛን ታሪክ በተለይ ለአፍሪካውያን ማስተዋወቅ አለብን የሚል እንትን አነሳው ሀሳብ መጣለኝ ከዛ በጊዜው ብርም አልነበረኝም በቂ ገንዘብ ስላልነበረኝ ተበደረኝ ሰዎች መርተውኝ ይሄንን መጽሐፍ በአንድ ሳምንት ውስጥ ጻፍኩኝ ከዛ ይሄንን መጽሐፍ አሳትሜ በነፃ ለአፍሪካ ደራሲያን ማስተላለፍ ቻልኩኝ እና ወደ 46 ሀገር ደረሰልኝ እና ከዛ በኋላ ካደረግን በኋላ ለምን አንድ ኢንተርናሽናል ኮንፈረንስ ገዳ ላይ አዘጋጅተን እንደዚሁ የተለያዩ ምሁራን ተገኝተውበት ገዳ መስክረን ከዛ ይህን ገዳን ዩኔስኮ ለምን አናስመዘግብ ምክንያቱም ከዚህ በፊት ሁለቴ ተሞክሮ ነበር ሁለቴ ተሞክሮ አልተሳካም ያንኛን ችግሮችን በተቻለ መጠን ቀርበን ለምን አንሰራ ማለት እና ከዛ እንቅስቃሴ ጀመርኩ ማለት ይቻላል ከዛ የተወሰኑ ጓደኞቼና ምሁራኖች ሳነጋገር ብዙዎቹ ደስተኞች አልነበሩም ግን አንድ ሁለት ሰው ረዳኝ ከዛ ፕሮፖዛል አዘጋጀን ፋይናንስን ስንፈልግ ፋይናንስ ማግኘት አልቻልንም ኢንተርናሽናል ኮንፈረንስ ለማዘጋጀት ወደ 20 ወረቀት የሚቀርብበት ኢንተርናሽናል ኮንፈረንስ ለማዘጋጀት አልቻልንም ከዛ በኋላ ከባህልና ቱሪዝም ጋር ስንነጋገር እሬቻ ላይ ማለት ይቻላል አሉ ከዛ የእሬቻ ዋዜማ ላይ ሾፍቱ ላይ አዘጋጀን ሾፍቱ ላይ እናዘጋጅ 20 የተባለ ፔፐር እነሱም አይሆንም ያሉ 5 ፔፐር ብቻ ቀረበ ግን እዛ 5 ፔፐር ከቀረበ በኋላ ጥያቄው በግልጽ መጣ እና ዩኒስኮ ላይ ተመዝገባለበት ከዚህ ትረዱ ይገባል የኦሮሚያ ባህልና ቱሪዝም የፌዴራል ባህልና ቱሪዝም አለን አጋጣሚ ሆኖ እነሱም ይፈትኑ ነበረ ከዛ በኋላ እሺ ብለው የፌዴራል
የባህልና ቅርስ ጥበቃ አለ እና እሱ እናስበታለን አሉ ብቻ ቀርተው ከዛ በኋላ እሺ ያለን ከዛ ተነጋገሩ ከዛ ተካከ የዘብሮ ተካከለ አሉ ከዳን ዩኔስኮ ላይ ማስፈቀድ ነው ስለዚህ ረዳን አለ ማቴሪያሎች ማዘጋጀት አሉ ከዛ እኔ በአማርኛ የተዘጋጀ የስለገዳ ያወራ ተጻፋለኝ እንደገና በእንግሊዝኛ የተጻፋለኝ ከዛ ውጭ ደግሞ ሌሎች መጽሐፎችን ማሰባሰብ አለብኝ እና ማንኛውም ገዳ ላይ የተጻፈ አስር መጽሐፎችን አሰራለኝ ለሰጠኋቸው ከዛ ከሰጠኋቸው በኋላ ያን ወስደው ዝግጅት ማለት ጀመሩ መጋበዝ የሚያስፈልገው ነገር በሙሉ ከዛ ልክ ይሄ ተደርጎ ከዚህ በኋላ ይሄው ገባለታል ነገር ግን ህዝቡ የጉዳዩ ባለቤት ሆነ ህዝቡ ጥያቄ በይፋ ማቅረብ አለበት በፒቲሽን ተባለ ከዛ በኋላ ያኔ እንግዲህ በዛው አመት ደግሞ ምንድነው የተደረገው ገዳ እንደሚታወቀው ለምሳሌ የቦረና ገዳ የቁጭገዳ የቱለማ ገዳ የመልካ ገዳ የአርሲ እየተባለ ነው የሚታወቀውና ድሮኛ በታሪክ ስናየው ኦሮሞ አንድ ገዳ ነው ያለውና ለምን ይሄ ብቻ ይሆናል አንድ ገዳ ለምን አይኖርም እና እዚህ አባገዳዎችን አናገርኩኝ እሺ ያሉ ሁሉ ግን አጋጣሚ ወደ መጋቢ 2014 ይመስለኛል አባገዳዎችን አገኘሁኝ ሁለት አባገዳዎችን አግኝቼ አናገርኳቸው አዳማ ላይ አንድ ላይ ነው ለማሰብሰባ መጥተው ከዛ ይሄ የሚታደጉበት ጊዜ አሁን ማንፋቸው ወዲያውኑ ማታ ላይ ቀጠርኳቸው ከዛ እንደውም የመጀመሪያውን ቃለ ጉባኤ ታቆኝ ከዛ ይደረግ ይባል ወዲያው ኮሚቴ ተቋቋመ የገዳ ካውንስል ተቋቁሞ ከዛ ተለያየ ያ ኮሚቴ ለአንድ ወር ከሰራበት በኋላ ወጁን 5 2014 ላይ የገዳ ካውንስል ተቋቋመ የገዳ ካውንስል ከተቋቋመ በኋላ ካውንስሉ የገዳ ጻፌ ተቋቋመ ወሰነ ከዛ የመጀመሪያ ፓን ኦሮሞ የገዳ ጻፌ ሾፍቱ ላይ ተቀመጠ 2014 መስከረም ላይ የሬቻ ዋዜማ ላይ ማለት ነው ከዛ እንግዲህ ይሄ ታሪካዊ ነው አንደኛ አባገዳዎች በሙሉ በአንድ ድምጽ ገዳ ዩኔስኮ ላይ ይመዝገብልን የሚል ጥያቄ ያቀረቡበት ነው እና ያንን ፔቲሽን አስፈረምኩኝ ምናልባት ይሄን ለማየት የሚፈልግ ሰው ካለ የእጅ ጽሁፌ ራሱ አለ እዛ ላይ ዩኔስኮ ዶክመንት ላይ ማለት ነው እኔ ነኝ ስማቸውን ጽሁፍ የነበረው ምን የነበረው ፎቶዎችም አሉኝ በዚህ አጋጣሚ ከዛ በኋላ ይህንን አባገዳዎቹም ካቀረቡ በኋላ ህዝቡም እሬቻ የሚመጣ ሰው ስናስፈርም ነበር እና እቅዳችን 10,000 ሰው ለማስፈረም ነበር ነገር ግን ዩኔስኮ የሚፈልገው እስከ 600 ነው የወሰደው በርግጥ እኛ 2,000 ያስፈረም ነው ከዛ በኋላ ይህንን የሚያይዘን ኦሮሚያ ፌደራል የኦሮሚያ ባህልና ቱሪዝም ማቅረብ ነበረበት ይህንንም አደረግን ከዛ የኦሮሚያ ባህልና ቱሪዝም ይሄንን ወስዶ ማዕቀብ አድርጎበት ይሄ ጥያቄ ተገቢ ነው ብሎ ለፌደራል መንግስቱ አቀረበ ፌደራል መንግስቱም ይሄንን ካቀረበ በኋላ ከታየ በኋላ ጥሩ ዋለና ከዚህ በኋላ የሚቀራቸው ነገር ምንድነው ፎርም መሙላት ነው የዩኔስኮ ፎርም መሙላት ነው ስለዚህ እሱን ሙሉ ብሎ ፎርሙን ሰጥቶኝ ከዛ በኋላ ሰው በዚህ አጋጣሚ ማመሰግናቸው ወጣለው አንዱ ፕሮፌሰር ገዳ ነው ሁለተኛው ደግሞ ቦኒ ሆነ ኮምፓናት እና እኔ ቦኒ ሆነ ኮምፓና ፕሮፌሰር ገዳ ማለት ፎርሙን ከሞላ በኋላ ይሄንን ፎርም ጨርሰን ተነጋግረን ከዛ በኋላ ምክንያቱም ይሄ ፎርም ለዩኔስኮ ገዳ ላይ የሚፈቀድ
ዋነኛ መሰረት ነው ዋነኛ ዶክመንት ነው እዚህ ላይ ነው በጣም ከፍተኛ ጥንቃቄ መደረግ ያለበትና ከዛ ያን ጥንቃቄ ነው በፊት የወደቀበት ምክንያት አይተን ያን ዱቀየረን ነው በኋላ ያስከፋነው ከዛ በኋላ ፎቶ 40 ፎቶ ያስፈልጋል ተባለ ያንን ራሱ የቅርስ ጥበቃ ሰራልን እንደገና የ10 ደቂቃ ዶክመንተሪ ተባለ እሱ እንደገና የኦሮሚያ ሬዲዮና ቴሌቪዥን ሰራልን ከዛ በኋላ ይሄ በሙሉ ተሟልቶ ወደ ዩኔስኮ ተላከ በኋላ ዩኔስኮ አይቶ ምን ብሎ አክሰፕት አድርጎ በቃ የመጀመሪያው ምዕራፍ አለፈ የመጀመሪያው ምዕራፍ ያልፍ በጣም ደስታነት ከዛ ደስ ካለም በኋላ ይህንን ቀብዶ ተከታተላለ ትንሽ ነው የተወሰኑ ሰዎች አንድ አምስት የሚሆኑ ገዳ እንዲህ ነው የሆነ በቃ በ19th century mentality ስለገዳ መጥፎ ነገር ላይ የሚስቆጣፉ ያን የሚስቆጣፈልን ከዛ በኋላ ደብዳቤው ሰጥቶኝ ከዛ አየን ከዛ እንደገና ተነጋገርን እዚህ ጋር በጣም እንትን ያለኝ ፌስቡክ ላይ ካወጣው በኋላ መነጋገሪያ ሆኖ ነበር ነገር ግን በተግባር በተጨባጭ ይሄን ነገር ይሄ ነው የሚል መልስ የሰጠ አልነበረም ሰውቱም ብሎ ብቻ አንድ ሁለት መስመር ይተፈና የስሜቱን ያወራል እንጂ ለነዛ ሰዎች የሚሆን መልስ የሰጠ አልነበረም ሁለተኛ እዚህ ጋር ተጣልተን ነበረ ከኦሮሚያ ባልና ቱሪዝም ጋር ምክንያቱም ይህንን ካደረኩ በኋላ ኦኤምኤን ተጠይቀኝ ለምን በኦኤምኤን ተናገራለህ ብለው አበዱ እንደገና ፌደራሎችም እንዴት ለኦኤምኤን ይነገራል ውጪ ላለው ሚዲያ በሙሉ መሰጠት የለበትም አንተ እዚህ ጋር ተራርተናል እናመሰግናለን ነገር ግን መናገር ያለብን እኛ ነን አሉና ከዚህ ምክንያት ተጣልተን ነበረ ከዛ የኦሮሚያ ባህልና ቱሪዝም እንደገና የተወሰኑ ሰዎችን አጣርተው አናገናቸው እነሱም ሳፉ ግን ብዙም ፓወር አልነበረው በዚህ ምክንያት እኔ ጻፍኩ ለራሴ ጻፍኩና የጻፍኩትን ኦኬ አልጻፋቸውም ግን የጻፍኩትን እንኳን አንብቡና ኮሜንት አድርጉ ፌስቡክ ላይ እንደገና ለማቃቸው ሰዎች ሁለት ሰዎች ይሄን ይጨምርበት ብለው ኮሜንት አደረጉ በዚህ አጋጣሚ አንዱ ፕሮፌሰር ገዳ ነው እና በተለይ ሪፈረንስ ከባህላ የሚገባ ሪፈረንስ ያዘጋጀልኝ እሱ ነው እንደገና የተወሰነ ኮሜንት የሰጠኝ ሀገር ውስጥ ያለው ጌታ ሚደጋ ባለው እና ከዛ በኋላ ይህንን አያይሼ እንደገና ለተሰበከታ ሰዎች ተሰበከታ ዩኔስኮ ከዛ በኋላ ይህንን አይቶ እንደገና እንደ ሀገርም ሄደን የሰራነው ነገር አለ በሌላ ድርጅት እንደ ሀገር ስንሄድ የባህል ሚኒስቴር አግኝተን ነበረ የኦሮሞን ገዳ ነግረነው የኦሮሞን ባህላዊ አለባበስ የኦሮሞን ምግብ ይሄን አቀረ ብሪፍ አደረግናቸው በኋላ ላይ እንግዲህ አዲስ አበባ ላይ ተሰበሰቡ አንዱ ትልቁ ድርሻ የወሰደውና ለገዳ ነገር የነበረው ይህንዱ የባህል ሚኒስቴር ነበረ እና ዩኔስኮ ላይ አዲስ አበባ ላይ በነበረው ስብሰባ አክሰፕት አደረጉ ከዛ ገዳ ሊመዘገብ ቻለ ስለዚህ የኔ ድርሻ መልካም በጣም ብዙ ትልቅ ስራ ሰርተዋል አቶ ተፈሪ ንጉሴ ከሰይፈ ነበልባል ጋር ስለነበሩት ቆይታ በአድማጭ ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ በሌላ ጊዜ እንዳስፈላጊነቱ ከህዝቦት ጋር ደግመን እናገናኙታለን ስለዛሬው ግን እግዚአብሔር ይስጥልን መልካም እናመሰግናለን ደህና ይሁኑልን በጣም አመሰግናለሁ ተወዳጁ ድምጻዊ አጫሉ ሁንዴሳ አየር ላይ ያለ ማልቱ ጅራ ነው እያለ የሚያቀነቅነው Algaloto,
Adambane no adambo mali soreti ada sore irfani rabusa kabai sekani sekani kan gargar no bata jai ogalaretia otiona bandida yadida harkotaki ogalaretia urra baranda tabe urma ke jalantanensa ogalaretia sulul taloni tiksu darabat galchida ogalaretia yoman nufesiaka ansirafato jiran madan jira madan jira yaga madan jira chachap senaya te jiran adin jiru yaga adin jiru kote naya te kote nami sani darbate yaga kote nami sani darbate kafe bulu nami mahakate yaga madan jira chachap senaya te jiran sekani kan gargar nu bata jai ogalaretia farda sida katani sida dabale suri ogalaretia irkanu dangesani barri turebu ogalaretia wadesi jiragume ambora jalaki ogalaretia narafagate de siadin kiyayo mada nafe aga dani mada nafe chachap sinala delai alin jiru yaga alin jiru kukute nanya tedi chua jeti rodan kani yaga chua jeti rodan kani namagaran ane namonar kani yaga madan jira chachap sinanya tedi madan jira yaga madan jira chachap sinanya tedi alin jiru የተከበራችሁ አድማጮቻችን ያለንን ፕሮግራም ወደናንተ አድርሰን ልንሰናበት ነው የቀራን የስንበት ዜማ ይሆናል እስካሁን ድረስ አብራናችሁ የቆየነው እኔ ዮባይሳ ፕሮግራም በመምራት በሪ ዓለሙ ቴክኒሻናችን አስፋው ገመቹ አብራናችሁ ነበርን ሳምንቱ የሰላም ይሁንላችሁ እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን ደና ሁኑ
Yantala Oromo, Seife Bishanchala Nabarvachista, Gamachul Katse, Gedite, only Kobore, Chappy Federobe, we can get, Dukana Usberini Gata, Otis Kagatike, Orontiti, Jebito Kisa, Batra.